ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። አምስቱን ሶላ ይቀበላል እንቀበላለን። እስቲ ምን ምንድናቸው ሶላዎቹን ይንገሩ። ምን አልከኝ? አምስቱን ሶላ ይንገሩኝ። ይሄው አንደኛ ያው እንዳልኩ ነው። የኛ አንደኛ ሶላችን ስለመዳን በኢየሱስ ክርስቶስ ብቻ የሚል ነው። አንድ በእምነት ብቻ የሚል ነው። ኦኬ ሁለት በጸጋ ብቻ የሚል ነው። እሺ ሶስት እንደገና ደግሞ የመንፈስ ቅዱስንም በዚህ ዘመን መንፈስ ቅዱስ እንደሚሰራ ታምናለች። አራተኛው ሶላ እሱ ነው። በዚህ ዘመን መንፈስ ቅዱስ ይሰራል ነው አራተኛው ሶላ። መንፈስ ቅዱስ አሁንም ይሰራል ብለን ነው የምናምነው። አራተኛው ሶላ እሱ ነው ወይስ ምንድነው? አምስት ሶላ ነው። አንደኛ እኛን ቤተክርስቲያን ነው የምልህ እና የመጨረሻው ዘመን ኢየሱስ ክርስቶስ ዳግም እንደሚመጣ ቤተክርስቲያንን ደግሞ እንደሚወስዳት ስለ ዳግም ምጽአትም እናምናለን። አዎ አሁን የኔ ጥያቄ ምንድነው? አፖስትል ዶክተር ሳሙኤል ይላልና ስም ፕሮቴስታንቱ ዓለም ዘንድ በፕሮቴስታንቱ ዓለም አምስት ሶላ አለ አይደለ? ዘ ፋይቭ ሶላስ አይደል? አለ። እነሱን አሁን ከነዛ ሶስቱን ጠቀስክልኝ። ሁለቱን ሶላዎች እነማን ናቸው ነው የኔ ጥያቄ? ወይስ አትቀበሏቸው? ያው እኔ እንደ ቤተክርስቲያኔም ጭምር ነው የምነግርህ። ዋናው ኮር ብለን እኛ የምናምነው በተለይ ሶስቱን እናናለን። አፖስትል ጥያቄው አሁንም ሶስት ነገር ጠቅሰልኛል ቀደም። በእምነት ብቻ ጸጋ ብቻ አይደል? ከዛ ሶስተኛ ምንድነው? በዳን በኢየሱስ ብቻ የሚሉ ሶስት ነገሮችን ጠቅሳል አይደል? ሌሎቹን ሶላ አታውቋቸው? ማታውቃቸው ከሆነ ችግር የለውም። ባይዘው ማታውቃቸው ከሆነ እናልፋቸዋለን። ስለ አለማወቅ ሳይሆን ያው ቤዚክ የሆኑትን ይሄንንና እኛ እንደ ቤተክርስቲያን እኔም እንደማገለግልባት ቤተክርስቲያን በፕሮቴስታንት ውስጥ ሆኖ በኦርቶዶክስ ውስጥ ሆኖ የራሳችን አቋም ያለን አመለካከቶች ሊኖሩ ይችላል እያንዳንዱ ማለት ነው። ቀደም ያነሳችሁት ቤተክርስቲያን አለ ለምሳሌ ታድሶ ሆኖ ዋናው ዓለም ሰገድ ነው ብላችሁ ያነሳችሁት አለ። እሺ በቃ ችግር የለውም። ወይ አታውቃቸውም በሚለው እንለፈው። እንደው ጊዜ ማቃጠል እንዳይሆንብን አታውቃቸውም። ካላወቃቸው ባይዘው ምንም እኮ የሚያስይዝ የሆነ ነገር ማናቀው ከሆነ ኦኬ ማናቃቸው ከሆነ አናቃቸው በቃ ምንም ቀላል ማታቃቸው ባላቃቸውም ብትለውም ችግር የለውም። ነገር ግን ካላወቃቸው ችግር የለውም። እኛን ፕራዮሪቲ የምናደርገው ነው የነገርኩ። ችግር የለውም። አሁን ስማኝሽ በእምነት እኛ ትልቁ ነገር ድነታችን ላይ በእምነት ብቻ በኢየሱስ ብቻ በጸጋ ብቻ በዚህ ደግሞ በወንጌል እንቅስቃሴ ውስጥ የመንፈስ ቅዱስን እንቅስቃሴ ፕራዮሪቲ እናደርጋለን። ስለ ዳግም ምጽአት ደግሞ ክርስቶስ ኢየሱስ ዳግም ይመጣል ብለን እናምናለን። ኦኬ እምነት ብቻ የሚለው ትምህርት አንዱ መሰረታችሁ እምነት ብቻ የሚል ትምህርት ነውና እስቲ መጽሐፍ ቅዱስ ላይ ሰው በእምነት ብቻ ይድናል የሚል ጥቅስ እስቲ ካለ ሮሜ ምዕራፍ 2 ቁጥር 8 ላይ በእምነት በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ በስራ አይደለም ይላል። በስራ እንደማይዳን እንደገና ገላትያ መጽሐፍን በተለይ እዚህ ላላችሁ ቆይ አንዴ ተረጋጋ። ጥያቄው ምን ነበረ ጋይስ? በደንብ አስተውሉ። ጥያቄው ምን ነበረ? ሰው በእምነት ብቻ የሚል ነው። ሮሜ ምዕራፍ ስንት ነው ያልከኝ? ሮሜ ምዕራፍ 2። አሁን ችግሩ እኮ ጋይስ አያችሁ፣ አሁን ፕሮቴስታንቶች አፖስትል ተብሎ ተቀምጧል። ሰው ገላትያ ላይ የተቀመጠውን ጥቅስ ራሱ ሮሜ ብሎ ነው ወንድማችን እየነገረ ነው ያለው። ገላትያ ያልኩኝ ኤፌሶን ምዕራፍ 2 ላይ ኤፌሶን ምዕራፍ 2 ቁጥር 8 ላይ ያለውን ሐሳብ ሮሜ እያለ ነው እየነገረ ነው ያለው። ስሙ ማን ነው ግን? ሐዋርያው። እሺ ሮሜ ምዕራፍ 2 ላንብብለት። ለማንኛውም ለክፉም ለደጉ ሮሜ ምዕራፍ 2 ማን? ሐዋርያው ተመለስ። ይሰማል? ሐዋርያው መጣ። አፖስትል አለው ሮሜ ምዕራፍ 2 ትንሽ ጥቂት ደቂቃ ናት እንግዲህ ወደ ስራ ልወጣ ነው ብያቸዋለሁ። እሺ ቶሎ ጠይቀኝ፣ ቶሎ ለመልስልህ። ሮሜ ምዕራፍ 2 ቀደም የጠቀስክልኝ ሮሜ ምዕራፍ 2 ቁጥር ስንት ነው? እምነት ሰው በእምነት ብቻ ይድናል የሚለው ንገረኝ። ቁጥር 8 አንብበው እስቲ ራስ አንብበው። እሺ ከቁጥር 6 ጀምሮ ላንብብል። ሮሜ ምዕራፍ 2 ከቁጥር 6 ጀምሮ ይሻላል አይደል?
ችግር የለውም እኔ የምፈልገው ዛሬ ነው ችግር የለውም ሮሜ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራው ያስረክበዋል በበጎ ስራ በመጽናት ምስጋናና ክብርንም የማይጠፋንም ህይወት ለሚፈልጉ የዘላለምን ህይወት ይሰጣቸዋል ለአመጻ በሚታዘዙ እንጂ ለእውነት በማይታዘዙትና ቀጥል 8 አንብበው ዋናው ኮርሱ ጋር እኮ የሚያስቀምጠው ሐሳብ 8 ነው ያነበብኩት ይኸው ለአመጻ በሚታዘዙ እንጂ ለእውነት በማይታዘዙትና ባድመኞች ኖ ሶሪ ሮሜ ነው እንዲያልኩ ሶሪ በጣም ይቅርታ ኤፌሶን ምዕራፍ 2 ቁጥር 8 ሶሪ ማ ነገረ እኮ ጋዲ እሱን እኮ ነገረ እኮ አፖስቶል ዶክተር እሺ ኤፌሶን እኔ ላንብብልህ ካልሆነ እኔ አይ ኮሜንታተሮች ይመቻቹ ለማንኛውም እኔ ግን እግዚአብሔር እንዴት እንደሚያናገር ያየ ነው ተምዬ ሮሜ ምዕራፍ 2 ቁጥር 6 ሲነበብ ጭራሽ መልካም ስራ ለዘላለም ህይወት እንደሚያስፈልግ ነው ጳውሎስ እየተናገረ ያለው በጣም አይ ደግሞ መፈልገው 8 ላይ ነው ብሎ እየተከራከረ እያየ 8 አንብበው እያለ ገና ኮሜንቱን ሲያየው ጻፈኩ ከኮሜንቱ በፊት እኮ አንተ እኮ ቀድመ ነበርና ሐዋርያው ዶክተር ጥሩ ነው ያደረጉት ነገር አፖስቶል ዶክተር እሺ መሐል ላይ ቲንክ ስልክ እየገባባቸው መሰለኝ ሐዋርያው ይገባባቸዋል ሰላም በለን አንተ ሰውዬ አይተህ ያሬዲ ዲያቆኒ እንዴት ነህ ሰላም ብያለሁ አንቱ ጋዲዬታችም ያላችሁ ሁላችሁንም ሰላም ብያለሁ እናንተ የተወደዳችሁ እሺ እንኳን ደህና መጣ ተምዬ እሺ ጥያቄ ቀደም የጠየቅኩም ነበር ሰው በእምነት ብቻ ይድናል ነው አይደል አፖስቶል አዎ እሺ በእምነት ብቻ በጸጋ ብቻ በክርስቶስ በማመን ብቻ በክርስቶስ ብቻ ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል እሺ ታለ በእምነት ብቻ የሚለው ጸጋው ከዛስ ማንም እንዳይመካ ዝቅ ብለን አንብበው በስራ አይደለምና ማንም በስራ አይዳንም ነው እሺ ሌላ ደግሞ እንሂድ ሮሜ ምዕራፍ 3 ላይ ቆይ ሮሜ ምዕራፍ 3 ላይ ከመሄድ በፊት እዚህ ጋር በእምነት ብቻ የሚለውን አሳየን የታለ በእምነት ብቻ የሚል በስራ አይደለም እኮ አፈረሰው እኮ ዝቅ ብሎ ምን ይላል መሰለህ ታው ቆይ አንዴ አይ በየደቂቃው ስልክ እየገባብ እንዴት እናውራ ወንድማችን ማን ሐዋርያው እንዴት እናውራ ማውራት እኮ አልቻለም ቢሊያው ለምንድን ነው ገስት የምትልክልኝ እባክህ ገና ልክ ሳስገባውን ማይከና በርተ መምህር ግርማ እያልክ ልገባ ነው አይደል አይ ቢል ስጢፋኖስን ጋዲ ቤልን ሳይሆን ስጢፋኖስ ድንገት ከገባ አስገባው በጣም ኮሜንት ላይ እንትን እያለ ስለሆነ እሳቸው ድንገት ጴንጤ የሚያደርጉን ከሆነ ባይዘው ያው ዛሬ ከፈትነው እስቲ ጴንጤ አድርጉን ነው ይኸው ሰበኩን እስቲ ጴንጤ ፕሮቴስታንት አድርጉን ይኸው በራችንን ከፍተን ሰበኩን ይኸው እሳቸውን እኔ ጴንጤ እንድትሆን ሳይሆን በትክክል በክርስቶስ ኢየሱስ ሰባኪ እንድትሆን ጳውሎስ እኛ የተሰቀለውን ክርስቶስን እንሰብካለን እንዳለ ትክክለኛ የጠራ ወንጌልን ባለበት እምነት ቀጥል ግን ክርስቶስ ኢየሱስን እንድትሰብክ ክርስቶስ ኢየሱስን እንድትኖር ክርስቶስ ኢየሱስን እንድታሳይ እያንዳንዳችን እኔንም ጨምሮ ማለት ነው ጴንጤ መሆን አያድንህም ኦርቶዶክስ መሆን አያድንህም የሚያድንህ የታረደልህ ቤዛ የሆነ ደሙን ያፈሰሰልህ ክርስቶስ ኢየሱስን ብቻ ስታመን የትም ሆን ችግር የለም ትድናለህ ጴንጤ መሆን አያድንም አፖስቶል ጴንጤ መሆን አያድንም ኦርቶዶክስ መሆን አያድንም የሚያድነው ቅድም ያነበብነው ቃል በክርስቶስ አምነህ በጸጋው ኃይል ነው የምትድነው አንዴ ቆይ ለምንድነው ግን ጋይስ የምትገቡ ሰዎች እስቲ ጴንጤ አድርጉን ስለ ጴንጤ እየጠየቅናችሁ ጴንጤ መሆን አያድንም ስለ ለምን ኦርቶዶክስ ሁሌ ለምን ኦርቶዶክስን ካልጠራችሁ ማይሆንላችሁ ኦኬ እሺ ስለ ኢየሱስ በኢየሱስ ማመን እኔም ኦርቶዶክስ ነበርኩ ችግር የለውም እኔ ሃይማኖት አያድንም ለማለት ነው እንጂ ኦርቶዶክስ ሆኖ ክርስቶስ ኢየሱስን የሚያመልኩ በልሳን የሚጸልዩ ከእግዚአብሔር ጋር ህብረት የሚያደርጉ ሌላ ግሳንግሱን ሰው ጋይስ ምን ማዳመጥ አቁሟል አንዴ ከማውራት በፊት ፕሊዝ ሰው ያወራ ከሆነ አፖስቶል ማዳመጥ ያስፈልጋል ኦኬ እኔ ያወራው መሐል ላይ ዝም ብለህ እኩል አታወራ አሁን ማይከና አብራና ስለ ክርስቶስ ታነሳ ስለነበር እሺ ስለ ኢየሱስ መጽሐፍ ቅዱስ ላይ የተገለጠ ነገር አለ ማይከና አብራው ማይከና አብራ አፖስቶል ይሰማል ግን በጣም ይቅርታ ጥሩ ቶፒክ ነው እኔ እኩል አትጩ ተረጋጋ በጧቱ ለምንድን ነው እንትን የምትለን እኩል አታወራ
ስለ ክርስቶስ ኢየሱስ ስታነሳ ነበርና ኢየሱስ ክርስቶስ ስንት ባህሪ ነው? ስንት ባህሪ ነው? ሐሳቡን አብራራልኝ። አይ ክርስቶስ ስንት ባህሪ ነው? ይኸው ስለ ኢየሱስ እየጠየቅኩ ነው። እስቲ ስለ ኢየሱስ ክርስቶስ ሰዎች ሰው ፍጹም አምላክ ነው። እሱ ነው ስንት ባህሪ ነው? ፍጹም ሰው ፍጹም አምላክ ነው ስልህ ምን ማለት ነው? ሁለት ባህሪ ነው። እኔ ቆይ ኮሜንት ሎፍ ላድርግ መሰለኝ። ኮሜንት ላይ ያሉ ሰዎች ናቸው። እሺ ኢየሱስ ክርስቶስ መች ነው ከአብ የተወለደው? ከአብ ተወለደ የምንለው አይደለም። እሱ ጅማሬም ፍጻሜም ነው። ዓለም ሳይፈጠር የነበረ ያለ የሚኖር አምላክ ነው። ግን ትንሽ ይሄ አሁን የምታነሳቸው ጥያቄዎች ምናልባት እንዲህ በሚል መልስ የሚሰጥበት ሳይሆን አውዱን ጠብቀን የምንወያይበት ነው። ለዛ ደግሞ አይ ቲንክ ኢት ቴክስ ታይም እና ቀድም መጀመሪያም እንዳልኩ ጊዜ የለኝም። ጊዜ የለኝም ማለት እሺ፣ ከአብ ተወልዷል አልተወለደም? ይሄን ብቻ መለስልኝ። ከአብማ ሰርጾ የወጣ እኮ ነው። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ብሎ ይናገራል። በልጁ የሚያምን ሲል ይሄ ግልጽ ሆኖ የሚያሳየን ከእግዚአብሔር እንደተወለደ ነው። በስጋ ወደዚህ ምድር የመጣበትን ከዛሬ 2000 ዓመት በፊት ያለውን የሚያሳይ ነው። ራሱ አምላክ ስጋ ሆኖ የመጣበትን ነው። ጌታ ሆይ በቃ አፖስትል እንዴ ጭራሽ ክርስቶስ ከአብ ተወልዷል ብዬ ጠይቀዋለሁ። አይ ከአብ ሰርጾ የወጣ ነው አልተወለደም ይለኛል። ታዲያ እንዴት ነው ስለ ኢየሱስ አንተ ልታስተምር የምትችለው? የኢየሱስ ክርስቶስ ዘላለማዊ ልደትን እንኳን አንደርስታንድ ያላረክ ያልተማርክ ሰውዬ እንዴት ነው ስለ ክርስቶስ ልታስተምር የምትችለው? ክርስቶስ ሰርጾ ነው የወጣው ይለኛል እንዴ? ኤኒዌይስ እሺ በቃ አሁን ጊዜም ስለሌለ ከአብ ነው የወጣው ማለት ነው። ከአብ ተወልዷል አልተወለደም? ክርስቶስ ተወልዷል። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል ሲል ምን ማለት ነው? አሁን ደግሞ ልክ እኔ ስነግርህ በስጋ ወደዚህ ምድር ሲመጣ ተወልዶ ነው እኛን ያዳነን። ግን ኢየሱስ ክርስቶስ የጀመረው የዛሬ 2000 ዓመት አይደለም። ዓለም ከመፈጠሩ በፊት የነበረ ቃል ስጋ የሆነበት ነው። ከ2000 ዓመት በፊት ኢየሱስ ክርስቶስ ወደዚህ ምድር የመጣው የአብ ልጅ ነው። ወንድማችን ቅድም ከአብ ተወልዷል ብዬ ስጠይቅ አዎ ከአብ አልተወለደም ሰርጾ ነው የወጣው አልከኝ። ራስህ እኮ የተናገርከው ነው። ሪፍሬሽ ተወለደም አይደለም፣ ሶሪ አልተወለደም ማለት ነው። በቃ ሶሪ በላ ከአብ የተገኘ ነው። ከአብ ተገኘ ከአብ ተወለደ ግን ስንል ጅማሬው ያደለም ለማለት ነው። ጅማሬው መች ነው? ከአብ በተወለደበት ጊዜ ካልሆነ መቼ ነው የተወለደው ራሱ ብላችሁ ጠይቁት እስቲ። ጋዲሳይ ከአብ የተወለደው መቼ ነው? አፖስትል ከአብ የተወለደው መቼ ነው? ጌታችን ኢየሱስ ክርስቶስ የዛሬ 2000 ዓመት ከአብ የተወለደ ሰማያት ያው በድንግል ማርያም ውስጥ በገብርኤል አብስሯት ከአብ የተወለደ ስጋ የሆነበት ጊዜ የዛሬ 2000 ዓመት የእግዚአብሔር ልጅ ሆኖ በምድር ላይ ተገልጧል። ስለዚህ የዛሬ 2000 ዓመት ነው ከአብ የተወለደው። በምድር ላይ ስጋ ለብሶ የመጣው ተወለደ ስንል እኮ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ይላል። አለቅነትን በጫንቃ ላይ ይሆናል ብሎ ኢሳይያስ በምዕራፍ 9 ላይ ይናገራል። ከአብ ያልኩት የመጣበት ከአብ ተወለደ የምንለው ወንድ ልጅ ትወልጃለሽ ብሎ ሲናገር ያን መጽሐፍ ቅዱስ በግልጽ የሚያሳየው። አፖስትል ከድንግል ማርያም ጌታችን መቼ ተወለደ አላልኩም። ያልኩት እኔ ከአብ መቼ ተወለደ ነው ያልኩት። ከአብ መቼ ተወለደ? አዎ ያው ኢየሱስ ክርስቶስም ዓለማትን በፈጠረበት በልጁ ይላል። ከ የምንልበት ጊዜ የለውም። እሱን መጽሐፍ ቅዱስ በግልጽ አይናገርም። ወልድ የአብ ልጅ የሆነው መቼ ነው? እሱን ከብሎ ከዚህ ጊዜ ጀምሮ ብሎ የሚናገር በመጽሐፍ ቅዱስ ላይ ቃል የለም። እሱ ካለ ንገረኝ፣ ችግር የለውም። እሺ ጌታችን ስንት ልደት አለው? ኢየሱስ ክርስቶስ ስንት ልደት አለው? ኢየሱስ ክርስቶስን ልደት እኛ አሁን የምናከብረው ገና ብለን ስናከብር ኢየሱስ ክርስቶስ ወደዚህ ምድር የመጣበት ስጋ ለብሶ ወደዚህ ምድር የተገለጠበትን ነው የምናስበው። ኢየሱስ ክርስቶስ ግን ዓለማት ከመፈጠሩ በፊት ዓለማትንም በልጁ ይላል በልጁ ፈጠረ ነው የሚለውና ከዚህ ቀን የሚል የለውም። እሱ አልፋና ኦሜጋ ነው የአብ ልጅ ነው ብለን ስንል ከዚህ ቀን ብለን የምንጀምርለት የለውም። አፖስትል ባኮትን እየሰሙኝ እኔ የጠየቁት ጥያቄ መቼ በዓል ያከብራሉ የጌታ ልደት አይደለም የጠየቁት ጥያቄ እኔ ኢየሱስ ክርስቶስ ስንት ልደታት አሉት ነው ያልኩት፣ ወይም ስንት ልደት አለው እንጂ ገና መቼ ነው አላልኩም። እኔ ምን አሉኝ? አንድ ልደት ነው ያለው። አንድ ልደት። እሺ እሱ የትኛው ልደት ነው?
እሱንም እንዳልኩ ከአብ የተወለደበትን ጊዜ አናቀው። መጽሐፍ ቅዱስ አልፋና ኦሜጋ ጊዜ ከምንለው ጊዜ የለውም። የትኛው ነው አንድ ልደት ያሉኝ ያልኩት አፖስትል? እኔ ያው ይሄ አንድ ልደት ከአብ ስለመወለዱ አይደለም የምናወራው። የትኛው ነው አንድ ልደት ያሉኝ አፖስትል? ከአብ የተወለደበትን ያው ከማርያም ሆድ የተወለደበትን አይደለም። እሱን ስላልሆነ የጠየቀኝ እንዴ? እኔ የጠየቅኩት ስንት ልደት አለው ጌታ ስሎት ምን አሉኝ? ሁለት ልደት አንድ ልደት አለው አሉኝ። ያ አንድ ልደት ያሉኝ የትኛው ልደቱን ነው ስሎት የትኛውን አሉኝ? የማይታወቀው ከየት እንደጀመረ አናውቀውም። እሱ አልፋና ኦሜጋ ነው። አልገባኝም። አንድ ያሉት የትኛው ልደት ነው? ይቅርታ እኮ ነገርኩ። እንግዲህ አልተረዳኸኝም። ስላልገባኝ ነው። አንድ ልደት ያሉት የትኛው ልደት ነው? ከድንግል ማርያም የተወለደውን ነው ወይስ ከአብ የተወለደውን ነው? ዓለማትን ቀድሞ የፈጠረበት በልጁ ዓለማትን ፈጠረ የሚለውን ቃል እውነት ነው። ጊዜውን አይደለም። እሱ አልፋና ኦሜጋ ነው። ከዚህ የሚለው የለውም። እሺ ከድንግል ማርያም አልተወለደም? ከአብ መወለዱን ያሳያል። ከድንግል ማርያም አልተወለደም? ከድንግል ማርያም ተወልዷል። እሱንማ ቅድም አወራን። እሱን አይደለም። እሱ የጌታ ልደት አይባልም? እሱ የጌታ ልደት አይባልም? እሱ በስጋ የተገለጠበት ነው። በምድር ላይ በስጋ የተገለጠበት ልደት ነው። እናከብረዋለን። በስጋ የተገለጠበትን እኮ እናከብረዋለን እኮ። እኔ እኮ መቼ ያከብራሉ ገናን አላልኩም። ልደቱን እውቅና እንሰጣለን ማለት ነው። እሱን ልደት እውቅና እንሰጠዋለን። እውቅና መስጠት ማለት አልገባኝም። ምንድነው እውቅና መስጠት ማለት? ሁለት ልደት አለው ብለን እናምናለን ነው ወይስ ምንድነው? ስለ ስጋ መወለዱን ነው። እሱ ራሱ ቃል የሆነው ያለው በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ስጋ ሆነ፣ ጸጋንና እውነትም ተሞልቶ በእኛ አደረ ሲል በሰው ተገኘ የሚለው ነው። ግን እሱ ጋር እሱኛውን ከዚህ ነው ውልደቱ ብለን ካለን ያንን ነው ሚስ የምናደርገው። ዋናውን መጀመሪያ ያለ ነው። ከአብ መጀመሪያ የተወለደ የመጣ ነው። በስጋ ግን ቃል ስጋ መሆኑን እውቅና እንሰጣለን ማለት ስጋ ሆኗል፣ ሰው ሆኗል፣ ፍጹም ሰው ሆኗል ብለን የኢየሱስ ክርስቶስን ልደት እውቅና እንሰጠዋለን። ሳይወለድ ሰው ይሆናል። አሁን እንደ አንዳንዶቹ እንዳስቱ ብዬ አፖስትል እያዳመጡ ፕሊስ። ሳይወለድ ኢየሱስ ክርስቶስ የሰው ልጅ ይባላል? ሳይወለድ የሰው ልጅ ሶሪ ሳይወለድ ነው ያልከኝ? አምላክ ነው። ያኔም አምላክ ነው። ፍጹም አምላክ የሚለው ያኔ ነው። ከዛ ነው ቃል ስጋ ሆነ የሚለው የዛሬ 2000 ዓመት የሰው ልጅ ሆነ። ሳይወለድ ለምሳሌ የድንግል ማርያም የማህፀኗ ፍሬ ይባላል አይደል? ኢየሱስ ክርስቶስ አይደል? የማህፀኗ ፍሬ ከተባለ ጸንሷለች ማለት አይደል? ደሞ ስለወለደች ደሞ ምን ይባላል? እንዲያውም እመቤታችን ማን ተወለጠረች? የጌታ እናት ትባላለች አይደል? እውነት ነው። ስለዚህ ኢየሱስ ክርስቶስ ከድንግል ማርያም ተወልዷል ወይስ አልተወለደም? ተወልዷል። ይሄ ልደቱ አይባልም? የክርስቶስ ልደቱ ተብሎ አይቆጠርም? ይባላል አልኩ እኮ። በስጋ መወለዱን እኮ እውቅና እንሰጣለን አልኩ። ስለዚህ ሁለት ልደት አለው ማለት ነው። አንድ አስቀድሞ ቅድመ ዓለም ከአብ የተወለደው አለ፣ ሁለተኛው ደግሞ ከድንግል ማርያም የተወለደው አለ ድህረ ዓለም። በስጋ መወለዱን ትክክል። ስለዚህ ሁለት ልደት ነው ያለው እንጂ አንድ ልደት አይደለም። አሁን እኔ ቅድም ስለ ማርያም ልጅነት አይደለም ብላችሁ አሁን ትንሽ እናንተም አይ ቲንክ አፖስትል አሉ። እኔ ምንም እያዳም ወይ ሌላ ሰው ይግባና ጋዲስ አይ ያሬዲዬ እንትን ማለት ይችላል። አይ ቲንክ የመግባባት እንትኑም የተነሳው ሐሳብ ላይ ምንድነው እየተወራ ያለው የሚለውንም ነገር ሜቢ በደንብ አንደርስታንድ አላረጉ መስለኛ አፖስትልና ችግሩ እሱ ነው። አሁን ሐዋርያ እየተባለ ይለጠፋል። ኤኒዌይስ እኛውን ሐዋርያ ሆነ አልሆነ አይደለም ሲጀመር ከስር መሰረቱ ያሳዝናል። ያው ትምህርተ ሥላሴ ሲነሳ ነገረ ክርስቶስ ሲነሳ የሚወራው ነገር ራሱ አስቸጋሪ ነው። ቀደም አንዴ አልተወለደም ይላል፣ አንዴ ተወልዷል ይላል። እዚሁ ነው ሐሳብ የሚቀያየረውና አሁን እነዚህ ሁሉ አሁን አንዳንድ ሰዎች አረ ሐዋርያት ምንም ዕውቀት የሌላቸውን ሰዎች ምንድነው ምንም ኖሌጅ የሌላቸውን ሰዎች እንዲ የሚሉ ሰዎች አሉ። እስቲ ዕውቀት ያላቸውን ሰዎች ይወጥሯቸው ችግር የለው። ግን ማወቅ ያለባችሁ ነገር አሁን እዚህ ገስት ላይ ምንም የሚገቡ ሰዎች ኦኬ ከእናንተ ጋር ህብረት የሚያደርጉ ሰዎች ናቸው። ቸርች ያላቸው በቸርች ውስጥ አስተማሪ የሆኑ ሰዎች ናቸው እዚህ እየገቡ የምታዩዋቸው ሰዎችና ለዛ ነው ትንሽ ጠጠር አለበት መሰለኝ ጥያቄው ይመስለኛል። እሱ የለመደው ያ ሁሌ ጸጋው በእምነት አድኗቸዋል። ኤፌሶን ምዕራፍ 2 ሮሜ ምዕራፍ 8 ነው በቃ
ሁሌ የሚጮህ ጮህትና ትንሽ ጠጠር ብሎበት መሰለኝ። ለማንኛውም ቤሊ አሁን ለምንድነው ማስገባ? ቤሊ በዚህ ጠዋት ገና ስገባ እየጮህክ ነው የምገባው። መምህር ግርማና መዝሙር ያሬድ ታረቁ ይላል ገና እንደገባ። አይ ምንም እሱ እንትን ነው። እኔ እኮ ባይዘው የፕሮቴስታንቶች እንዴ 840 ሰው ባለበት ይሄው ሰበኩን ተሜ እያልናቸው እኮ እስኪ ፕሮቴስታንት አድርጉን። ልደቱ ላይ እንኳን መመለስ የማይችል ሐዋርያ ሆኖ ዶክተር በጣም ቅድመ ዓለምና ድህረ ዓለም በምን እንደተወለደ እንኳን የማናውቅ ከሆነ ይከብዳል በጣም። እስቲ ስቴይ ፖዚቲቭ የሚል ዩዘር ኔም ቤሊ ነው አስገባው የምትለው? ኧረ አስገባላለሁ ችግር የለውም። እስቲ ቤሊ ይስበከን እስቲ ጋይስ። በጣም ይቅርታ እንግዲህ ቤሊ ላስገባው ነው። ገና እንደገባ ግን መምህር ግርማ ምናምን እያልክ እየቀወጥኩ መገባኩ ቤሊ ከገባ ኦርቶዶክስ ብሎ እንዳያነሳ እዛው ጥቅስ ጠቅሶ ቀስ ብለን እናውራው እስኪ። ስለ ጴንጤ አውራ ቀስ ብለን እናውራው እስኪ። አንተ እስኪ ቤል ከመጣ ቤል እንኳን ደህና መጣ በላይ። እኔ እንደውም ትንሽ እንቅልፌ ሊመጣ ነው። ቤሊ ያነቃቃን እንጂ ትንሽ ቤሊ ነቃ በሉ ጋዲ። እንዴት ናችሁ? እንዴት ናችሁ? ቆይ ችግር የለውም። ቆይ ሰላም ነው። እኔን በጣም ነው የሚወደኝ ቤሊ ሲጀመር። እንዴት ነህ ጋዲ? እንዴት ነህ? ሁሉ ሰላም አለው እግዚአብሔር ይመስገን። እንዴት ናችሁ? አለን እግዚአብሔር ይመስገን። ያው የዛሬውን ድረስ አይተዋልና ለምን ፕሮቴስታንት እንሁን የሚል ርዕስ ይዘን የገባ ነውና እስቲ ለምን ፕሮቴስታንት እንሁን ወይ ደግሞ እስቲ ነገር ለምን ፕሮቴስታንት መሆን እንዳለብን። ኦኬ ፕሮቴስታንት መሆን ያለባችሁ አብ ወልድ መንፈስ ቅዱስን ብቻ ለማምለክ ነው፣ ሌሎችን ትታችሁ። ኦኬ አሁን ቤሊ ባይዘው እሱ ነው አሁን ለምታነሳው ነገር እኔ ችግር የለብኝም። ሁሌ አሁን አንዳንዴ ምን መሰለህ ሁሌ አንተም ጭቅጭቅ እንትን እንዳይል እስቲ ኦርቶዶክስን ሳታነሳ ለምን ፕሮቴስታንት መሆን እንዳለብን ነገር ኦርቶዶክስን ሳታነሳ አንደኛ ክርስቶስን ተቀብላችሁ አምናችሁ ማንኛውም ሰው እናንተ ብቻ ሳይሆን ማንም ሰው ሲጀመር ፕሮቴስታንት መሆን ተቋሙ አያድንም። የሚያድነው የናዝሬቱ ኢየሱስ ክርስቶስ ነው። ምክንያቱም መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ስለሚል ማነው አዳኝ? ክርስቶስ ብቻ ነው። ስለዚህ ተቋምም አያድንም። ፕሮቴስታንትም ሆኖ አንድ ሰው ላይድን ይችላል፣ ምክንያቱም ክርስቶስን ስላላመነ ማለት ነው። ለምሳሌ አንድ ሰው ከቤተሰቡ ቢቀበል አሜሪካን ሀገር ሄደው እኮ ጌታን ተቀበሉ እያሉ የሚሰብኳቸው እኮ ከቤተሰብ እኮ ጴንጤ ናቸው፣ ግን በግላቸው ክርስቶስን ስላላመኑ ነው ኑ ጌታን ተቀበሉ እያሉ የሚሰብኳቸው። ስለዚህ ጴንጤ መሆን ፕሮቴስታንት መሆኑ ሳይሆን ጉዳዩ ኢየሱስ ክርስቶስን አምኗል አላመነም፣ የመስቀሉን ስራ በግሉ ራሱ በቤተሰብ በምናምን ሳይሆን በግሉ አምኖ ተቀብሏል አልተቀበለም፣ ያ ነው ጉዳዩ። ያንን ኤክስፒሪየንስ እንድታደርጉ ኢየሱስ ክርስቶስን የህይወታችሁ ጌታ እንድታደርጉ ኢየሱስ ክርስቶስ ብቻ አዳኝ እንደሆነ እንድትመሰክሩ በዛም ማዳናችሁን እንድትቀበሉ። ምክንያቱም የመስቀሉ ስራ ከንቱ ስላልሆነ ዝም ብሎ ጌታ ወይ ለፎቶ ወይ ለሆነ ነገር ሳይሆን የመጣው ሰዎች እንዲድኑ ነው። አንድ ሰው ክርስቶስን አምኖ አምኛለሁ ብሎ አይኔ ደግሞ አልዳንኩም ካለ መድኃኒቱ አያድንም እያለ ነው ማለት ነው። ስለዚህ እያልን ያለ ነው ምንድነው? ወደ ክርስቶስ ኑ ነው። ያ ነው እንጂ ሌላ ወደ ተቋም ወደ ምናምን የሚለውን አላምንም። ለምሳሌ አንድ ሰው እንደው ልጠይቅ፣ ለምሳሌ አንድ ሰው አሁን ፕሮቴስታንት ወይ ደግሞ እናንተ ፍሬዝ በምታደርጉት መልኩ ወንጌል አማኝ ሆነ እንበል፣ የት ነው አምልኮ ሄዶ መፈጸም ያለበት? ቤሊ እግዚአብሔር ቃል የሚሰበክበት ቦታ ሄዶ መሳተፍ ይችላል፣ ማንኛውም ቦታ። ለምሳሌ ትምህርቶች የተለያዩ አሉ። ለምሳሌ እኔ አሁን ለምሳሌ ፕሮቴስታንት መሆን ፈለኩ። ለምሳሌ ፕሮቴስታንት መሆን መፈልክ የት ነው አምልኮ መፈጸም ያለብኝ? ወይ ደግሞ የት ነው አባል መሆን ያለብኝ? መካነ ኢየሱስ ነው? መሰረተ ክርስቶስ ነው? ሙሉ ወንጌል የት ነው መሆን ያለብኝ? የፈለክበት ማለት እንዴ በትምህርት ማተር አያደርግም እንዴ? ቤሊ ለምሳሌ እኔ ያነሳውልህ እንደው ለጭቅጭቅም አይደለም የምር ትምህርት ማተር አያደርግም። ለምሳሌ ከአንዱ ቸርች ወደ ሌላ ቸርች ስትሄድ ያስተምሮ ልዩነቶች አሉና የፈለክበት ስትል ለምሳሌ አንተውን ብትሰብከኝ ወዴት ነው የምትጠራኝ? እኔ አሁን ለምሳሌ ቸርች አማኑኤል ነው፣ መሰረተ ክርስቶስን ከአማኑኤል መጣህ የት መጣህ እኔ ግድ አይሰጠኝም። አንተ ክርስቶስን አምናሃል፣ ተቀብለሃል፣ ድናሃል ነው የኔ ኮንሰርን።
ለምን ግድ አይሰጥም? ለምሳሌ ፕሮቴስታንቱ ዓለም ውስጥ ሆነው ለምሳሌ ጴንጤቆስጣል ሆነው አሁን አንተ ድንግል ማርያም ወላዲተ አምላክ ናት ብለህ ታምናለህ? ቤሊ አዎ ቴዎቶኮስ ነች። ይሄን የማያምኑ ሰዎች አሉ አይደል? እኔም አንተም እንደው ሳንወሻሽ ብዙ ሰዎች አሉ አይደል? ወላዲተ አምላክ አይደለችም ብሎ የሚያምኑ ሰዎች አሉ አይደል? እኔ አላውቅም አይዶን ነው ካሉ ግን እሱ ደግሞ ይሄ ዕውቀቱ እያንዳንዱ ሰው ዕውቀቱ ስለሚለያይ ለምሳሌ እዚህ ውስጥ ገስት ላይ ካለ ነው ዕውቀታችን ሁላችንም ይለያያል። ስለዚህ የዕውቀት ልዩነት ሊኖር ይችላል። በቃ የትኛውም ቦታ ማለት ነው ችግር የለውም። የዕውቀት ልዩነት አሁን ለምሳሌ በመጀመሪያው ቤተክርስቲያን እንደምታውቀው ለምሳሌ ኤፌሶን ጉባኤ ላይ ይሄ የተወገዘ መንፍቅና ነው አይደል? እንደምታውቀው ድንግል ማርያም ወላዲተ አምላክ አይደለችም ብሎ የሚያምን ሰው ወይ የተወገዘ ይሁን ይላል። እንደምታውቀው እዛ ውስጥ አልገባም። አሁን እኔ ጥያቄሽ ለምሳሌ ኢየሱስ ለዓለም አልሞተም የሚል ትምህርት አለ አይደል? በፕሮቴስታንት ውስጥ አይ ይሄኛውን ዲቴል ከነሱ ብትሰማ ይሻላል። አንተ እንደምትለው እንደዚህ አይደለም የሚሉት እነሱ ኢየሱስ ወይ ካሉ ቢገቡና አንተ ብትናገረው ውስን ቤዞት የሚባል ትምህርት አለ አይደል? ኢየሱስ ለዓለም አልሞተም የሚል ትምህርት አለ አይደል? የለም የምትለኝ ከሆነ ችግር የለውም እንለፈው። አይ የለም ሳይሆን እነሱ የሚያብራሩበት አሁን ቪው ነው ካልቪን ቪው አርሜን ቪው የሚባለው ቪዎች ናቸው እንጂ ሲጀመር ዶክትሪን አይደለም እሱ። በነገራችን ላይ እሺ ሰው ለምሳሌ ኢየሱስ ለዓለም አልሞተም ብሎ መዳን ይችላል? ሰው ኢየሱስ ለዓለም አልሞተም ብሎ መዳን ይችላል? የሚሉበትን መንገድ እነሱ ይሄን የሚል ሰው መጥቶ እንዲህ ማለታችን ነው ብሎ ቢያብራራ ይሻላል። አይ ስለማቀው ነው። እኔ አሁን ትምህርቱን አንደርስታንድ ስለማደርገው እየጠየቅኩ ነው። ምን እየጠየቅኩ መሰለ? በደንብ ሰማኝ ቤልዬ አብራራ እያልኩ አይደለም። ኦኬ ከባለቤቱ ለምሳሌ ከባለቤቱ አንተ ልታውቅ አትችልም ማለት ዳጋድዬ የትም ብትሄድ እኮ ችግር የለውም አልከኝ እኮ ቅድም። ለዛ ነው ይሄን እየጠየቅኩ ያለሁት። ባይዘው የትም ብትሄድ ችግር የለውም አልከኝ። ማንንም ጋር ብትመጣ ኢየሱስን አሁን ለምሳሌ በመዳን ጉዳይ ለምሳሌ አንተ ዳንክ አንዴ ሚዩት አደረኩ ቤሊ። አሁን ጋዲ እየጠየቀ ያለው ምንድነው? አብራራልኝ አይደለም። እንደዚህ የሚያምኑ ሰዎች ጋር ብሄድ እድናለሁ ወይስ አልድንም ብሎ ሲጠይቅህ ወይ ትድናለህ ወይ አትድንም ብለህ ትመልስለታል። አታብራራ ትምህርቱ። በቃ ትምህርቱ ማብራራት አይጠበቅብህም። ጋዲ የሚጠይቅህን ብቻ መልስ። ምክንያቱም የትኛውም ቸርች ብትሄድ ትችላለህ፣ ችግር የለውም ስላልከው ማለት ነው። እና ቀስ ብለህ ተረጋግተህ ልክ በገባህበት ቶን ጨርስና ውጣ። በተቻለ አቅም አድምጥ። ከዛ በኋላ አጭር እንደሆነ የምፈልገው ቢል ኦኬ ቤታችሁ ነው። ግን ከጋዲ ጋር ባወራ ደስ ይለኛል። ማል ማገባንተ አሁን የጠየቅኩት አሁን ከሱ ጋር ነው የምታወራው። ተረጋጋ ነው ያልኩ። አንተሽ ሪፍሬዝ ነው ያደረገለ ቤሊ እኮ አትክፈት እኔ ከሱ ጋር ላውራ። ምክንያቱም አሁን ኦሬዲ ትንሽ የምንመጣጠን ሰዎች ገጥመናል። አሁን ድሮ የቀደሙ ልጅ ልምድ ስለሌለው እንደዛ ተደነባብሮ ወጥቷል። አረ ቤሊኒ እኮ ማሊ ለምን ሊቃውንት እንደሆነ ባቅም ደፈርኩ፣ ይቅርታ እሺ ቤሊ ይቅርታ። እኔ እንትን ለማለት ፈልጌ ሰው ማሊ ሳላስበው ነው። ትንሽ የምንመጣጠን ሰዎች ስለገጠሙ አንተ አዋቂ እንደሆንክ አውቃለሁ ጋዲዬ። ይቅርታ አሳሳቀ አዋቂ ነው በእውነት ይቅርታ። እንደዛ ለማለት ፈልጌ አይደለም። ችግር የለውም። እና አሁን ወደ ቀደመው ነገር እንመለስና ችግር የለውም። እሺ ችግር ወደ ቀደመው ነገር እንመለስና እኔ ለምሳሌ አሁን ቪው ነው ብላል። ይሄን እምነት እንደ እምነት የያዙ ሰዎች አሉ። ኦኬ ቱሊፕ የሚባለውን ትምህርት ታውቃለህ ብዬ አስባለሁ። አትሊስት አይደለ? እነዚህ አምስቱን ቱሊፕን ታውቃቸዋል። ቶታል ዲፕሪቪቲ፣ አንኮንዲሽናል ኤሌክሽን የሚባላል፣ ሊሚትድ አቶንመንት፣ ኢሪዚስብል ግሬስ፣ ፕሪዘርቫንስ ኦፍ ሴንትስ የሚባል ነገር አለ። በቴዎሎጂ ደረጃ ሁሉ የተቀመጠ ነገር ነው። ይሄ ነገር በቴዎሎጂ ደረጃ የተቀመጠ ነገር ነው። ኦኬ እኔ አሁን ምንድነው ጥያቄ? ለምሳሌ ይሄ ሊሚትድ አቶንመንት ወይ ደግሞ ውስን ቤዞት ኢየሱስ የዓለም ቤዛ አይደለም ብዬ ልድን እችላለሁ ወይ ነው ጥያቄ። እሱ ቪው ነው አልኩ። አለማመንም ትችላለህ። እነሱ የሚያምኑበትን መንገድ ሰምተህ አይ ይሄ ነገር ከመዳን ጋር የሚገናኝ አይደለም እንዴ እነሱ ባይዘው እንደዛ ካልክ ለምን አርሜኒስቶቹ ጋር ቆይ ኢየሱስ የዓለም ቤዛ ነው የሚለው ጋር ለምን አትሄድም አንተ? አሁን እንደው ለቀረጻ ካልፈለግከው አይደለም ወደዛ ልመጣልህ እኮ ቤሊ፣ በደንብ ሰማኝና ወደዛ ልመጣልህ ነው። ለምሳሌ ኢየሱስ የዓለም መድኃኒት ኢየሱስ የዓለም ቤዛ አይደለም ብዬ መዳን እችላለሁ ወይ ነው ጥያቄ። ትችላለህ ወይም አትችልም በለኝ። የሪፎርምድ ቴዎሎጂ ነው ያነሳው ያለሁት። እንደሱ አይሉም ነው የምልህ እኮ አይሉም። አሁን እነሱ ይግቡና አንተ እንደምትለው አይሉም። እነሱ ምንድነው የሚሉትሽ?
በቃ እነሱ የሚያብራሩበትን መንገድ እነሱ መጥተው ቢያብራሩ ይሻላል። አሁን አንተ አይ እነሱ እንደዚህ ይላሉ፣ ስለዚህ ለምሳሌ አንድ ሰው ይኸውልህ፣ ለምሳሌ አንድ ሰው ቅዳሜና እሑድ ቫኬሽን ይወጣል ሲኦል ያለ ሰው ቢልህ የዛን ሰውዬ ይዘህ ኦርቶዶክስ አልሆንም ማለት አይችልም። ምክንያቱም ያ የዛ ሰውዬ ትምህርት ነው። አይ ኦርቶዶክስ ሳይነሳ ምሳሌ ነው እኮ የምሰጥህ። ቆይ ችግር የለውም እኔ ባይዘው ዛሬ ለምን ትፈራለህ? እያወራን አይደል? ዲቤት እያደረግን ነው አይደል? አሁን እንደዛ የሚባሉት ሰዎች እኮ የቤተክርስቲያንን መወከል የሚችሉ ሰዎች ናቸው አይደል? ተረጋጋ። ሲጀመር ቤተክርስቲያንን የሚወክለው አንድ ግለሰብ ወይም ደግሞ አንድ አባት ቤተክርስቲያንን ይወክላል የሚል ትምህርት የለንም። አንደኛ ግን ተረጋጋ። አሁን ጥያቄው ኦርቶዶክሳውያንን ተወንና ፕሮቴስታንት አድርጉ ነው እየተባለ ያለው። ከአንተ ይልቅ አይወክሉም ጋድዬ፣ እኚህ ሰው ከአንተ ይልቅ አይወክሉም ቤተክርስቲያንን። ቆይ ወንድማችን ተረጋጋ። ቤሊ አሁን ይኸው አጀንዳ ለማስቀየር አትሞክር። ልክ ስትያዝ አጀንዳ ለማስቀየር አትሞክር። በደንብ ስማ። ዛሬ አይደለም ማለት ተያዝኩም እኮ ነው። አሁን የራስህን እኮ አንተ የምታምነውን ነገር ነው እኮ የተናገርኩት እኔ። አሁን እኚህን ሰውዬ አልቀበልም ካልክ ኦርቶዶክስ መሆን አችልም ማለት ነው በአንተ ሎጂክ። ኧረ ቤሊ በእግዚአብሔር እኔ እኮ አንድ አይነት አማርኛ የምናወራ መስሎኝ ነበር። በቃ አስወጥቻለሁ። ለምን እንዳስወጣሁት ይኖይት አሁን እንደው በቃ ልክ ይመጣና በተወሰነ መልኩ ረጋ ባለ ቶን ያወራና የሆነ ሰዓት ላይ ይነሳበታል። ችግሩ እሱ አትሊስት ሰውን ፕሮቴስታንት አድርጉና አሁን ምን አለ በቃ ችግር የለውም ማንንም ጋር ሄድክ የትም ሄድክ ምናምን ነገር እኔ ችግር የለብኝም አለ። አይ ቲንክ ቢጫ እያበራብኝ መሰለኝ። አንተ ሻለው? አዎ አለ። ትንሽ ብለሪ ሆንክ እንጂ ትሰማለህ። ቀጥል። እስቲ ጋይስ ታብታብ አድርጉ እናንተ ሰዎች። ላይቭ ከገባው ትንሽ ስለቆየው እየዘገየት ማል የተቋረጣለ ጋዲ አሁን መጣ። አዎ እንትን አሁን መጥቻለሁ። ኔትወርክ መሰለኝ። የዚህ ዳታ ነገርማ ሀይል ይባል አለበት። ዲስ ኢዝ ኦርቶዲኮስ ብሏል። በጸጋው የሚባል ሰው እስቲ ያስገባውና ኦርቶዲኮስን ይንገረን ምን ማለት እንደሆነ ባይራራልን። እኔ ግን ሌሊት እየሆነብኝ ነው እንግዲህ ጋዲሳይ። ይሄው ወንድሞቼ መተውላል። ብቸኛ እንዳትሆን እስካሁን አስጠብቅ ያለው እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በቃ በርቱልን። አንትሽዬ ተምዋ ደህና ዋሉ። ጋዲሳይ እግዚአብሔር ካንተ ጋር ያው መልካም ቀን መልካም ውይይት ይሁንላችሁ። አሜን አሜን። ያሬዶ እግዚአብሔር ያክብርልኝ። በጣም ነው የምናመሰግነው። እሺ አሜን። ባይዘው ጴንጤዎች ትልቅ ኦፖርቹኒቲ የተከፈተላችሁ ጴንጤ አድርጉን ብለን እየለመናችሁ ነው። በቃ ትምህርታችሁን ንገሩን፣ አስረዱን። ቀላል ነገር እኮ ነው። ጴንጤ ብቻ አይደለም ባይዘው ኦቨርኦል ፕሮቴስታንት ነው። ፕሮቴስታንት አድርጉ። ለምን ፕሮቴስታንት? በቃሽ ፕሮቴስታንት አድርጉን። በቃ የምን ጴንጤ ኦቨርኦል ፕሮቴስታንት መግባት ይችላል። አንቱ ጌታን አስቀብሉ ካለ በፌክ አካውንት ስለሚከታተለን በተለይ ለቅሶ እንድረስ ብሎ ቪዲዮ የሰራ ሰው ስላለ ካለ ከፈለገ በዋናው ከፈለገ በፌኩ አማንሻሎ ናና እስኪ ጴንጤ አድርገን ወይ ፕሮቴስታንት አድርገን ና። እውነት በጣም መጠይቅህ ብዙ አይነት ጥያቄዎች አሉና ጋዲ ቢኖር ለምቢባል የሆነ ቪዲዮ አይቼበት ገርሞኛልና ና ካንተ ጋር ጴንጤ እንድታረገን እፈልጋለሁ ካለ ና። እሱ መቼ ጀመረ? በሽ ራሱ ጴንጤ ሆነና ነው ጴንጤ የሚያደርግ አንተ ሰውዬ። እሱማ ጴንጤ አልሆነ። እሺ ምንድነው የምትለን ብሏል። አይ ባይዘው ለማንም ክፍት ነው ቤቱ፣ ለማንም ክፍት ነው። በደንብ አስተውሉ። ለምን ፕሮቴስታንት እንሁን ነው ገብታችሁ አድርጉን። በቃ ይሄው ኮሜንት ላይ የአንዲት ልጅ ኮሜንት እያየው ነበር። ጋዲ ወደ ሉተራና ባይዘው ሉተራኖችም እኔ ክርስቲያናችሁ ብዬ አላምንም። ፐርሰናሊ ብቻ ሳይሆን ቤተክርስቲያናችንም እንደዛ አታምኑ። ሉተራን የሆናችሁ ሰዎችም ገስት መላክ ትችላላችሁ። እናንተንም የምንጠይቃችሁ ጥያቄዎች ስላሉ ኦኬ። ለምንድን ነው ይሄን ያነሳ ነው? እኛ እስከዛ ድረስ ጋይስ ሐሳብ እያነሳን እንቆይ። እነሱ ገስት ስላላኩ ሳይሆን ሐሳብ እያነሳን እንቆይ። ለምሳሌ ራሳቸውን ወንጌል አማኝ ብለው የሚጠሩ ሰዎች አሉ አይደል? ራሳቸውን ወንጌል አማኝ ነን ብለው የሚጠሩ ሰዎች አሉ እንደምታውቁትና እነዚህ ወንጌል አማኝ ነን ብለው ራሳቸውን የሚጠሩ ሰዎች ለእናንተ ወንጌል ይሰብካሉ። ለምሳሌ ወንጌል ሰበከን እንዲህ ነው ጌታን ተቀበል ምን ይባላል? አሁን ትልቁ ጥያቄ የሚመጣው ከዚህ በፊት ሁሌ እንደምናወራው ትልቁ ዋና ወንጌል አማኝ የምንባለው እኛ ነን።
ይሄ ባይዘዌ የተረጋገጠ ነገር ነው። ጌታን ተቀበሉ ይሏቸዋል። ከዛ በኋላ ጌታን ተቀበሉ ይሏችሁና ወዴት ነው የሚወስዷችሁ ነው ጥያቄው። ኦኬ አይደለ? ፕሮቴስታንት ሊያደርጓችሁ አይደል? ከዛ በኋላ ወዴት ነው የሚወስዷችሁ? እልፍ አላፍ ስንት ሺህ አይነት ትምህርት ነው ፕሮቴስታንቱ ዓለም ውስጥ ያለው። ስንት ሺህ ትምህርት ጥምቀት ለድነት ወደሚባልበት ቦታ ወይስ ጥምቀት ጀስ ስርዓት ወደሚባልበት ቦታ ነው? ቅዱስ ቁርባን እውነተኛ ጌታ ስጋና ደም ነው ወደሚባልበት ነው ወይስ ጀስ ስርዓት ነው ወደሚባልበት? ወዴት ነው ሰዎች ነው እየተጠራ ያለው? ወዴት ነው ጥሪ እየተደረገ ያለው? ኦኬ ኢየሱስ ለዓለም ሞቷል ወደሚባልበት ወይስ ኢየሱስ ለዓለም አልሞተም ወደሚባልበት ነው? እግዚአብሔር ሰዎች እንዲድኑ ቅድመ ዓለም ወስኗል ነው ወይስ አይ ሰው ነፃ ፍቃድ አለው በነፃ ፍቃዱ ተጠቅሞ ነው የሚድነው ወደሚባል? ወዴት ነው ፕሮቴስታንት ሁኑ እየተባለ ያለው? ወዴት? ኦኬ እኔ ለምሳሌ ነው ያልኳችሁ ፕሮቴስታንት ልሁን ብል ወዴት ነው የሚሄደው? ወዴት ነው የምትጠሩ? ኦኬ ኮሜንት ላይ አንዲት እህት አለች። እስቲ ስለ ሉትራን አንድ የአባቶችን ትምህርት ያለውን ጥቀስ እያለችኝ ነበርና እኔ እንደውም ሉትራኖች ቢገቡ ደስ ይለኛል። ለምን ሉትራኖች ራሱ ደብል ስታንዳርድ ናቸው። ፕሮቴስታንቱ አጠቃላይ እንዳለ ደብል ስታንዳርድ ነው፣ ችግር የለውም እሱ። ሉትራኖች ጭምር ራሱ ደብል ስታንዳርድ ናቸው ብዙ ነገር ላይ። በገቡ ሉትራኖች ደስ ይለኛል። እኔ የምጠይቃችሁ ጥያቄ አለ። ደብል ስታንዳርድ መሆናችሁ ማሳየት ይቻላል በቀላሉ። ለአንዳንድ ነገሮች የምታስቀምጡት ክራይቴሪያና ከዛ በኋላ ደግሞ ራሳችሁ መልሳችሁ የምታምኑት ነገር የተለያየ ነገር ነው። ኤኒዌይስ ስለዚህ ወዴት ነው የምትጠሩን ነው? እንደምታውቁት ከዚህ በፊት አንድ ሴሽን ትንሽ ቆይቶ ብሏል አድርገን ነበርና ፕሮቴስታንት ማንሆንበት ምክንያት ብለን ገብተን በዋናነት ምንድነው ለምንድነው ማንሆነው ከተባለ በቃ ፕሮቴስታንቲዝም የእግዚአብሔር ሕዝብ አይደሉ። ኦኬ ፕሮቴስታንቶች የእግዚአብሔር ሕዝብ አይደሉ። ለምን? ጅማሬው ራሱ ጌታ ከመጣ ከ1500 ዓመት በኋላ ነው። ጅማሬው ጌታችን ኢየሱስ ከመጣ ከ1500 ዓመት በኋላ ነው። ኦኬ ስለዚህ በመጀመሪያ 1500 ዓመት ምን ነበር ማለት የእግዚአብሔር ሕዝብ ነበር ወይ ደግሞ ኮሚኒቲው ነበር ኦሬዲ። ኦኬ የእግዚአብሔር ሕዝቦች ነበሩ። ስለዚህ የእግዚአብሔር ሕዝብ ለ1500 ዓመት ከነበረ ደግሞ አዲስ የእግዚአብሔር ሕዝብ አይመጣም። ለዛ ፕሮቴስታንቲዝም አዲስ ነው። አዲስ የእግዚአብሔር ሕዝብ ነው። አዲስ ናቸው። አዲስ እና ኦሬዲ ደግሞ ለ1500 ዓመት የእግዚአብሔር ሕዝብ ከነበረ አዲስ መሰረት ለምን ያስፈልጋል ነው ጥያቄ። ለምን ያስፈልጋል? እስኪ በካቶሊክ ወገብ ነበር የምትሉ ሰዎችም ግቡ። አንድ የምታስቅ ነገር ደግሞ አለች። በካቶሊክ ወገብ ውስጥ ነበር እንዴ? ምን ማለት ወገብ ውስጥ ነበር? እስኪ አብራሩት። ወገብ ማለት ምን ማለት ነው? ሰላም እንዴት አለ ጋዲሳ? አይሰማም? ሚታርገ እንዴ? ተቋርጦበት አሁን መጥቻለሁ። ትንሽ ያስቸገረ ጋይስ፣ እስቲ ታብታብ አድርጉ። ኧረ እጃችሁን አሰሩት እናንተ ሰዎች። ተወዳጆቹ ለምን እንደማታሰሩት ኮፒ ሊንኩን 10,000 ያስገቡት። ፈጣን አድርጋችሁ ኮፒ ሊንክ 10,000 ያስገቡት። ታብታቡም 1 ሚሊዮን ይግባሽ። ሰላም ጋዲሳ ይሰማል? አይሰማም? አሁን ይሰማል። አስተሪዮ እንኳን ደህና መጣ። አስተሪዮ ሳይሆን አስተራዬ ነው። አስተሪዮም ሆነ አስተራዬም ዞሮ ዞሮ ለውጥ የለውም፣ ያው ነው። የቃላት ልዩነት ችግር የለውም። እንኳን ደህና መጣ። እግዚአብሔር ይመስገን። በጣም አመሰግናለሁ። አይ ቲንክ ከዚህ በፊት ከተወሰነ ቀን ከሁለት ሳምንት በፊት ተገናኝተን ነበር አውርተን ነበርና ሉተራን ነኝ መካነ ኢየሱስ ነኝ ብለህ ነበር መሰለኝ። አይ ቲንክ ሶ አይደል? መካነ ኢየሱስ ነህ? አዎ ልክ ነው። ኦኬ መካነ ኢየሱስ ከሆንክ እሺ፣ ለሰዎች ወንጌልን ስትሰብክ ወደ መካነ ኢየሱስ እንዲመጡ ነው? ወደ ኢየሱስ እንዲመጡ ነው የምንሰብካቸው፣ መዳን እንዲሆንላቸው፣ ወደ የትኛውም ተቋም ሳይሆን ኢየሱስን እንዲያውቁ። ከዛም ደግሞ ህብረት ደግሞ ያው እጅግ አስፈላጊ ስለሆነ ህብረት ሁለተኛ ኢሹ ነው። ግን የመጀመሪያው ኢሹ ግን መድኃኒት የሚያስፈልጋቸው ስለሆነ መድኃኒቱን ነው የምንሰብክ ኢየሱስን። ኦኬ ጥሩ። አሁን ለምሳሌ እንዲህ ብለህ ስትናገር ለምሳሌ ከመካነ ኢየሱስ ውጭ ለምሳሌ ሙሉ ወንጌል ሆኖ ሰው መዳን ይችላል እያልከን ነው?
አዎ በትክክል ኢየሱስን ዋናው በክርስቶስ ኢየሱስ ስላመነ ሌላ ሳይጨምር በክርስቶስ ኢየሱስ እሱ በመስቀል ላይ የተሰቀለው ስለኔ ኃጢአት ስለኔ መተላለፍ ስለኔ በደል ነው ብሎ በእኔ ምትክ ሆኖ ነው ወይም ቤዛዬ ነው ብሎ ካመነ አዎ በትክክል ይድናል። በእርሱ ስራ ሁላችን ወደ መግባት አለን ስለሚል እግዚአብሔር ቃል በትክክል ይድናል። ሰው ለምሳሌ ጥምቀት ለድነት አይደለም ብሎ መዳን ይችላል በአንተ እምነት? ጥምቀት አሁን አንደኛኛ ጥምቀትን የሚንስ ኦፍ ግሬስ ብለን ነው የምንቀበለው የጸጋ መተላለፊያ። የጠየቅኩ ነገር ላይ ትኩረት አድርግ አስተራየ የጠየቅኩ ነገር ላይ ትኩረት አድርግ። ሰው ጥምቀት ለድነት አይደለም ብሎ መዳን ይችላል አይችልም? ካልተጠመቀ አይድንም። እሱ አይደለም ጥያቄ ላይ ትኩረት አድርግ። ሰው ጥምቀት ለድህነት አይደለም ብሎ መዳን ይችላል ወይስ አይችልም? እንግዲህ እንደሱ ሚል የለም ባይዘው እንደሱ ሚል የለም ግን ካለ አይድንም። እንደሱ ሚል አይደለም የለም ሳይሆን ስለዚህ ጥምቀት ለድነት አይደለም ብሎ ሰዎች መዳን ይችላሉ መዳን አይችሉ? አው ጥምቀትን ዝቅ የሚያደርግ ወይም ደግሞ የጥምቀትን ስርዓት በእግዚአብሔር በሚታይ ነገር ላይ የሚሰራውን ስራ ማያምን ከሆነ ኦፍ ኮርስ ግን እንደዚህ የሚያምን ደግሞ ሙሉ ወንጌል ታምናለች ቸርቹ? ቆይ ችግር የለም አሁን እኮ ሙሉ ወንጌል ጥምቀት ለድነት ነው ብላ ሙሉ ወንጌል ጥምቀት ለድነት ነው ብላ ታምናለች? ለምንድን ነው ብላ ነው ታዲያ የምታጠምቀው? አይ እየጠየቅኩ ነው ወይ ደግሞ አይደለም በለኝና ከዛ በኋላ ችግር የለውም። ጥምቀት ለድነት ነው ብላ ታምናለች ሙሉ ወንጌል? ለድነት ካልሆነ በቤተክርስቲያን ላይ የሚሰራው ስራ በሙሉ አምልኮን ጨምሮ ለድነት ነው። ስለዚህ ሁሉም ነገር የሚከናወነው ስርዓቱ ራስን ማብራሪያ ተውና የጠየቅኩን ጥያቄ አድሬስ አድርግ። አሁን ቅድም ምን አልከኝ መሰለህ? ጥሩ ነገር ተናግራል። ሰው ጥምቀት ለድነት አይደለም ብሎ ካመነ አይደንም ብለኛልና አሁን የኔ ጥያቄ በደንብ ትኩረት አድርገህ ስማ። ሰው ሙሉ ወንጌል ቸርቿ ጥምቀት ለድህነት ነው ሰው የሚድነው ሲጠመቅ ነው ባመነበት ቅጽበት ሳይሆን አምኖ ሲጠመቅ ነው የሚድነው ብላ ነው የምታምነው ሙሉ ወንጌል? በክርስቶስ ኢየሱስ በማመን ነው ብላ ነው የምታምነው? አይ እንደው ጋይስ ኮኒ የምገቡ ሰዎች አረ ፕሊዝ እንዴ ምንድነው የምታወራው ወንድማችን? ጥያቄን አድሬስ ለማድረግ እኮ ነው አንተ የምትመጣበት መንገድ ጥያቄን አድሬስ ለማድረግ ነው። በእናትህ ተው እስቲ እንኳን ትንሽ ፍቀድልኝ። እሺ ድንገ እኮ ላብራራ ሰማኝ። የምታብራራው ነገር የለም እንደው ሰዓታችንን ከምታቃጥልብን ሙሉ ወንጌል ቸርቿ ነው። አሁንም ጥያቄን ሪፍሬዝ አደርጋለሁ። ሌላ ነገር እንትን የምትል ከሆነ ወደ ካባ ልካለሁ። በዚህ ሰላምታ ወደ ካባ ትላካለህ። ሰዓታችንን ማቃጠል ስለሌለብን ማለት ነው። ሙሉ ወንጌል ቸርቿ ቀደም ምን ብለህ ነበር? በደንብ ካባ ወዴት ነበር? በቃ እሺ ይቅርታ። ቀደም ምን ብለህ ነበር? ሰው ጥምቀት ለድህነት አይደለም ብሎ የሚያምን ሰው ለድህነት አይደለም ብሎ የሚያምን ሰው አይደለም ብለኛል። ኦኬ እንደዛ ከሆነ አልኩና ሙሉ ወንጌል ለምሳሌ አልኩና ቸርቿ ጥምቀት ለድህነት ነው ብላ ነው የምታምነው ወይስ አይደለም ነው ጥያቄ? የሶር ነው በለኝ። እኔ ጥምቀት ለድህነት ነው ብላ ነው የምታምነው። ምክንያቱም ለድህነት ካልሆነ ለምንድን ነው የሚያጠምቁት? እንደዛ ነው የምታምነው ሙሉ ወንጌል እኮ ለምንድን ነው የሚያጠምቁት? እኔ እንግዲህ ጥምቀትን ቅዱስ ስርዓት አድርገው የማይቀበሉ ማያድን የማይጠቅም ከሆነ ያው በሃይማኖት ውስጥ የሚደረገው በሙሉ ለመዳን ስለሆነ ስለዚህ ይሄም ማያድናቸው ከሆነ ምን ለማድረግ ነው የሚያጠምቁት? ቄስም ቢሄድ የኦርቶዶክስ ቄስም ቢሄድ የሚያጠምቁት እነሱ ናቸው እንደውም ከኛ በተሻለ ማለት ነው። እኛ እንኳን ቢያንስ ተጠምቅ ያለው የሚል ሰው ከአንድ ጊዜ ተጠምቅ ያለው የሚል ሰው ጥምቀቱን የሚያምን ሰው ካለ በአብ በወልድ በመንፈስ ቅዱስ ስም ፖለቲክሷን ተዋትና ጋይስ በደንብ ስሙ። አሁን እዚህ ጋር ገፍት ላይ ገብቶ እንግዲህ የሚያስቸግሩን ሰዎች ይሄ ነው። ሙሉ ወንጌል ራሱ ቸርቻቸው ጎረቤት ያለች ቸርች ምን እንደምታምን እንኳን የማያውቁ ሰዎች ናቸው። ጭራሽ ለምንድን ነው የምታጠምቁት? ታዲያ እንደዛ ካልሆነ ለምን እንደምታጠምቁማ ጠይቃት። ስርዓት ብለው ነው እነሱ የሚያጠምቁት እያልኩ እኮ ነው። ስርዓት ብለው ነው እንጂ ሙሉ ወንጌልም ሆነ መሰረተ ክርስቶስም ሆነ ጥምቀት ለድህነት ብለው አያምኑ ወንድማችን። ኦኬ አሁን እሱን እንትን ካልክ አንድ ጥያቄ ልጠይቀሽ። ማይከን አብራው እንደው የኦርቶዶክስ ካህን ምናምን እያልክ የማይሆን ነገር ስትቀባጠር ወዲያው ሚውት ትደረጋለህ። እሺ ማይከን አብራ። እኔ ኦርቶዶክስ ያልኩ አልገባህም እኮ እኛ ከኦርቶዶክስ የመጣውን ያልኩ እንደ መካነ ኢየሱስ ጥምቀት አንዲት ጥምቀት ስለሆነች ምናምን አልኩ።
ለጠይቀ ነው ወደዛ ልመጣለን ስለሆነች ከኦርቶዶክስ እኔ ተጠምቄያለሁ እኔ በአብ በወልድ በመንፈስ ቅዱስም ተጠምቄያለሁ ካለ ድጋሚ አናጠምቀውም እያልኩ ነው መካነ ኢየሱስ ላይ እኔ ልጠይቀ ነው ቆይ ስማኝ አንተ ዝም ብለህ አታውራ እንዴ በጌታስ ምን ሆነ ነው እያወራው እኮ ተደርቦ አይወራም እኔ ስራ ልሄድ ነው እንግዲህ ሐሳቤን ገልጬ ለመሄድ ነበር ምንም እያሰራኝ አይደል ልጠይቀ ችግር የለው አሁን ያነሳው ቶፒክ ላይ ልጠይቀ ፕሊዝ ለምንድን ነው ከኦርቶዶክስ ቤተክርስቲያን የምታጠምቁን ጥምቀት ትቀበላላችሁ ይኸውልና የሰውየው ኮንፌሽን ነው ይሄ እኔ ተጠምቄያለሁ በማን የተጠመቀው ጌታ ሆይ አረ አስተራየ እባክህ እንዴ አዳምጠን እንጂ እንዴ ለምንድን ነው ራስ ምጭው አሁን ስማኝ እምጠይቀውን ጥያቄ አድሬስ አድርግ ፕሊዝ ኦርቶዶክስ ቤተክርስቲያን የምታጠምቀውን ጥምቀት መካነ ኢየሱስ ትቀበላለች አትቀበልም ማይከና አብርታ አውራኝ በኦርቶዶክስ መጠመቁንም በካቶሊክ መጠመቁንም ሳይሆን በአብ በወልድ በመንፈስ ቅዱስም እንደተጠመቀ ካመነ ምንድነው አንተ እንደምትፈልገው አልመልስማ ታውጣ ሰዓታችንን አትብላብን እዚህ ምን አይነት ሰው ነው በእግዚአብሔር ስም ቀላል ጥያቄ እኮ ነው ጋይስ ፊት ለፊት ነጭ ጥቁር ቀላል ጥያቄ ይጠይቃል ሰው መካነ ኢየሱሶች ጋይስ በደንብ ስሙ ኢቭን ሉትራኖችንም ሆኑ ሌሎችን ሰዎች እንጠይቃለን ማለት ነው መካነ ኢየሱስም ሆነ ማን ሉትራኖች ኦርቶዶክስ ቤተክርስቲያን የተጠመቁ ሰዎችን ድጋሚ ያጠምቁ በጣም የሚያስቀው ፓርት ልንገራችሁ ሌሎች የነሱ ለምሳሌ እነ ሙሉ ወንጌል እነ መሰረተ ክርስቶስ መካነ ኢየሱስ የተጠመቁ ሰዎች ድንገት ወደነሱ ከሄዱ ግን ድጋሚ ያጠምቋቸዋል መካነ ኢየሱስ የተጠመቁ ሰዎች ለምሳሌ ወደ ሙሉ ወንጌል ቢሄዱ ወይ ደግሞ ወደ መሰረተ ክርስቶስ ቢሄዱ ድጋሚ ያጠምቋቸዋል ለምን እንዴ አንድ አይደላችሁም እንዴ መካነ ኢየሱስ በጌታ አልዳኑም እንዴ ለምን ነው እናንተ ጋር ሲመጡ ድጋሚ የምታጠምቋቸው ለምን ነው ድጋሚ የምታጠምቋቸው ኦኬ ለምን ታጠምቋቸዋላችሁ አንድ ከሆናችሁ ኦሬዲ መካነ ኢየሱስም ድነዋል ብላችሁ የምታምኑ ከሆነ ለምን ድጋሚ ይጠመቃሉ ጥያቄ ምልክት ለምን ድጋሚ ይጠመቃሉ ሁለተኛ ለምሳሌ መካነ ኢየሱስ አሁን የገባው ወንድማችን እንደው ዝም ብሎ የመጮህ ነገር ስለሆነ ነው እንጂ የኦርቶዶክስ ቤተክርስቲያንን ጥምቀት ለምንድን ነው መካነ ኢየሱስ የምትቀበሉት ለምን ትቀበላላችሁ በደንብ አስተውሉ ጋይስ ጥምቀቱ ቫሊድ ነው ብሎ ያምናሉ ማለት አንድ ሰው ኦርቶዶክስ ቤተክርስቲያን ውስጥ ተጠምቆ ለምሳሌ ወደ መካነ ኢየሱስ ቢሄድ ኦርቶዶክስ ቤተክርስቲያን በነበርክበት ሳለ የተጠመቀው ጥምቀት ቫሊድ ነው ብሎ ያምናሉ ቫሊድ ነው ማለት ያ ጥምቀት የሚያድን ጥምቀት ነው የተጠመቀው እያሉት ነው የእግዚአብሔርን ጸጋ በዛ ጥምቀት ውስጥ ተቀበለሃል እያሉት ነው የኃጢአትን ስርየት በዛ ጥምቀት ውስጥ ተቀበለሃል እያሉት ነው እንዴ የእግዚአብሔር ጸጋ የሚገኝበት ጥምቀት የኃጢአት ስርየት የሚገኝበት እነዚህ ሁሉ ጥምቀቶች ከእውነተኛ ቤተክርስቲያን ውጭ ሊገኙ ይችላሉ ወይ ነው እስቲ ራሳችሁን ጠይቁ ከእግዚአብሔር ቤተክርስቲያን ውጪ እንደዚህ አይነት ጥምቀቶች ሊገኙ ይችላሉ ወይ ይችላሉ ይችላሉ ወይ በጣም እኮ ነው የሚያስቀኝ እኔ አሁን የኛ ቤተክርስቲያን ኬትም ቦታና ድጋሚ ትጠመቃለህ ኬትም ድጋሚ ትጠመቃለህ እንዲህ የሚባል ነገር የለም ኦኬ ነገር ግን መካነ ኢየሱስ ለምሳሌ የኛን ጥምቀት ይቀበላሉ የኛን ጥምቀት ተቀበሉ ማለት ኦርቶዶክስ ቤተክርስቲያን ውስጥ ያለው ጥምቀት የኃጢአት ስርየትን ያሰጣል የእግዚአብሔርን ጸጋ መቀበያ መንገድ ነው ከክርስቶስ ኢየሱስ ጋር አንድ የሚያደርግ ነው ለደህነት የሚሆን ጥምቀትን ተጠምቋል ብለው ነው ለምን ድጋሚ አያጠምቁትም ከዛ በኋላ እንዴ እነዚህ ሁሉ ጥምቀቶች ደግሞ ሊገኙ የሚችሉት በእውነተኛ በጌታ ቤተክርስቲያን ውስጥ በሚደረግ ጥምቀት ነው እንጂ ከዛ ውጭ ሊሆን አይችልም ስለዚህ ኢንዳይሬክትሊ ምን ኮንፌስ ያደርጉልን ነው መካነ ኢየሱስ ኦርቶዶክስ ቤተክርስቲያን እውነተኛ የጌታ ቤተክርስቲያን መሆኗን ያረጋግጡልን ነው አለቀ በቃ ይሄ ምንም ከባድ ፊዚክስም አይደለም የሆነ ኒውክሊየር ፊዚክስ ነገርም አይደለም ቀላል ነው በቃ አለቀ እናመሰግናለን ኦኬ ነገር ግን እዚህ ትልቁ ጥያቄ እንደተባለው ሰሎሚ የሚል ዩዘር ኔም ኮሜንት ላይ ያየው ነበርና መካነ ኢየሱስ ሉትራን ኮንሽ ግቢ ባይዘው አስተራይ አሁን እኮ አንተ እንዳላስገባ እምጠይቅ ሌላ እምታወራው ሌላ ስም ማን ነው እየተባልክ ስለ ስራ ታወራለህ ምን ላርግ ታዲያ ወንድማችን ኦኬ ዝም ብለህ ከዛ በኋላ ልክ ልትያ ስትል ደግሞ ወደ ቢሮ ልሄድ ነው ትላለህ ግን ስቲል ወደ ቢሮ አልሄድክም ግን ኮሜንት ላይ ደቅ ብለህ እየጻፍክ ኦኬ
እና ይሄን ነገር ማሰብ ይፈልጋል። ይሄ ባይዘው በጣም ትልቅ ጥያቄ ነው። እና እስቲ አሁን ዛሬም ገብታችሁ ፕሮቴስታንቶች ለምን ፕሮቴስታንት እንሁን? ቴላስ ለምን ፕሮቴስታንት እንሁን? ለምን እንሁን? ፕሮቴስታንት ሁኑ ስትሉንስ ወይ ደግሞ ወደ ጌታ ኑ ስትሉንስ ወዴት ነው እየጠራችሁ ነው ያላችሁ? ወደ መካነ ኢየሱስ፣ ወደ መሰረተ ክርስቶስ፣ ወደ ሙሉ ወንጌል ወይስ ወደ እልፍ አላፍ ሺዎች ያሉበት ወደዛ ዲኖሚኔሽን ነው እየጠራችሁ ነው ያላችሁ? ወዴት ነው እየጠራችሁ ነው ያላችሁ? አይ እኛ ምን ሰብክልህ ይላሉ። እኛ ምን ሰብክልህ በቃ ህይወት የሚሆነውን ኢየሱስን ነው ምን ሰብክልህ። ኦኬ ህይወት የሚሆነውን ኢየሱስን ነው ምን ሰብክልህ ሲሉስ እንዴ ኢየሱስ ክርስቶስ እኮ ትምህርት አስተምሯል። ኢየሱስ ክርስቶስ ትምህርት አስተምሯል። የክርስቶስ ኢየሱስ እውነተኛው ትምህርት ማጋና ያለው ከናንተ ውስጥ ማጋና ያለው መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት፣ መሰረተ ክርስቶስ፣ ሕይወት ብርሃን፣ ሃሌሉያ አማኑኤል፣ ቅብርጥሴ ስንት ሺህ ቸርቾች ማጋና ያለው እውነተኛው የጌታ ትምህርት ወዴት ነው የምትጠሩ? አሁን እኮ ችግሩ እዚህ ጋር ነው። ፕሮቴስታንቲዝም በጣም ትልቅ እንደው የጌታ ቤተክርስቲያን ላለመሆኑ ትልቁ ማሳያ ጋይስ ይሄ ነው። ወዴት ነው የምትጠሩ? ወይ ደግሞ ይመስለኛል አንተሽ እጣ እናውጣ መሰለኝ አይደል? እጣ ነው መሰለኝ የሚወጣው። አንተሽ ለምሳሌ ልክ ፕሮቴስታንት ሊሆን ካሰበ እጣ ይጣልልህና ሼክ ተደርጎ ከዛ በኋላ ትመርጣለህ መሰለኝ። እንደዛ መሰለኝ አካሄዱ እንደዛ መሰለኝና new generation ሲናገባ think out of the community and look at Jesus Christ crucified on the cross እንዴ እኛ እኮ ታዲያ ክርስቶስ የተሰቀለውን ክርስቶስ ኢየሱስን አይተን እኮ ነው ፕሮቴስታንቲዝም ልክ አይደለም እያልን ያለነው። የተሰቀለው ክርስቶስ ኢየሱስ እኮ ባስተማረንና በነገረን ትምህርት በሐዋርያቱ በኩል እኮ ባስተላለፈልን በቤተክርስቲያን በኩል ባቀበለን ትምህርት እኮ ነው መዝነናችሁ ልክ አይደላችሁም፣ በምንም ተአምር ቤተክርስቲያን ልትሆኑ አትችሉም እያልናችሁ እኮ ነው የሞገትናችሁ። ግቡ ውስጥ ኦኬ ግቡ። ኤኒዌይስ እሺ ዮሐዴ እንኳን ደህና መጣ። እንኳን አብጻኩም ወንድማችን ኡስታዝ አሉ። እሺ ዮሐዴ አንዴ ብሎኛል እና እንደዛ ነው። ለማንኛውም ቅድም ያነሳውላችሁ ሐሳብ ላይ የሆነ ነገር ልጨምርላችሁ። ምን መሰላችሁ ጋይስ፣ በጣም ማስተዋል ያለብን ነገር ትልቁ ነገር ይሄ ነው። ጭንቅላታችሁን ክፍት አድርጉና ሌላው ነገር እንዳለ ሆኖ እንደ ኮሚኒቲ እንደ ህብረተሰብ ጌታችን ኢየሱስ የዛሬ 2000 ዓመት ነው የመጣው። በደንብ ስሙ። ይሄን ነገር ባይዘው ጭንቅላታችሁ ላይ በደንብ ሊመላለስ ይገባል። በቃ በቀላሉ ፕሮቴስታንቲዝም ልክ እንዳልሆነ የምትመዝኑበት አንዱ ሚዛን ይሄ ነው። ጌታችን የዛሬ 2000 ዓመት ነው የመጣው። ጌታ የማቴዎስ ወንጌል ምዕራፍ 16 ላይ እንደተናገረው ጴጥሮስን አንተ አለት ነህ፣ በዚህች ማለት ላይ ቤተክርስቲያንን እሰራታለሁ ባለ አምላካዊ ቃሉ መሰረት ቤተክርስቲያኑን ሰርቷታል፣ በደሙ አይቷታል። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እግዚአብሔር በደሙ የዋጃትን ስለ ቤተክርስቲያን ሲያወራ ጳውሎስ እንዲህ ብሎ ይናገራልና በደሙ ተዋጅታለች። ህብረቱ ከመጀመሪያው ክፍለ ዘመን ጀምሮ ኮሚኒቲው ነበረ። ያ ኮሚኒቲ ሊቆም አይችልም፣ ሊጠፋም አይችልም። ያ ኮሚኒቲ ነበረ። ከዛ ኮሚኒቲው መጣና 100 ዓመት 200 ዓመት 300 ዓመት 400 500 ምናምን 6 7 8 እያለ መጣና ከ1500 ዓመት በኋላ የሆነ ግለሰብ አይ በቃ እንዲህ ማድረግ አለብኝ፣ ስለ ካቶሊክ ቤተክርስቲያን አይደለም ማውራው፣ አላማው ራሱ ከስር መሰረቱን ብላችሁ አይ እንዲህ ማድረግ አለብኝ ብሎ የሆነ ግለሰብ ተነሳ፣ አዲስ ኮሚኒቲ ፈጠረ። አዲስ ኮሚኒቲ ፈጠረ እና እናንተስ ራሳችሁን ጠይቁ። ጌታ ቤተክርስቲያንን በደሙ ከመሰረታት ከዋጃት በኋላ የመጣ ከ1500 ዓመት በኋላ የመጣ ህብረት ውስጥ ነው። 1500 ዓመት ወይዘው ኤርሊስት የሚባሉ ወይ ደግሞ ጥንታውያን የሚባሉት ለምሳሌ ዋናዎቹ እነዚህ ሜንላይን ፕሮቴስታንት የሚባሉት ናቸው። ሉትራኖች፣ አንግሊካኖች ምናምን እነሱ ናቸው እንጂ ጴንጤኮስታሎች ቅርብ ጊዜ ናቸው። ጴንጤኮስታል የዛሬ 100 ምናምን ዓመት ነው። ከዛ በፊትም አይታወቁም ሲጀመር። ኢቭን ጴንጤዎች ለ1900 ዓመት አልነበራችሁ፣ ማንም አያውቃችሁ። ኦኬ ስለዚህ እንዲህ ነው ጋይስ። እንግዲህ ምን ይደረጋል? ዮሐዴ አሁን ትችላለህ? የምትችል ከሆነ አንድ ቁጥር ጻፍልኝ፣ ካልሆነ እነ ተሜ ምናምን ድል ስጣቸው።
ባይብል አስተምር የምትሉ ሰዎች ይሄ እኮ መጽሐፍ ቅዱስ ነው። ማቴዎስን እየጠቀስኩልህ ሐዋርያ ሥራን እየጠቀስኩልህ። ኧረ እነዚህ ሰዎች እኔ እኮ በጣም ምን አይነት ሂፖክሪት እንደሆናችሁ እኮ ነው የሚያስቀኝ። አንተሽ እኮ ሁሉንም ሰው ጋይስ ኢንቫይት አድርጎ ጨረሰ። ማን ይግባ? አንተሽ ሁሉንም ኢንቫይት አድርገህ ጨረስካ? እኔን ሁላ ኢንቫይት እንዳታደርገኝ እዚህ። ኧረ ከቤት ይቀረኝ ማንም ይቀረኝ የለም እዚህ ውስጥ። እሺ ሂፖክሪት ናችሁ እናንተ። ሂፖክሪት ማለት እናንተ ናችሁ። ኤኒዌይስ ተሚ የድሮ ተሚ ራሱ የድሮ ነብይ ነው አለ። ተሚ አሎ ጋድዬ እኮ አንድ ደቂቃ ጋዶ አዴ ፓፓ how is you me is good you is good እንዴት አደራችሁ? we good እንዴት ነው ዛሬ በጧቱ የሆነ ነገር የአባቴ መንፈስ መሰለኝ ተነስተ ላይፍ ከፈታለኝ። ተነስ ጋዲ ተነስ አለ። ምን ትዘገያለህ ጋዲ? ተነስና ላይቡን ክፈታለህ እንዴ? ኔ አንደኛ ነው። አይ ደስ ይላል ደግሞ ከባድ ርዕስ ነው እንጂ እንዴት ነው የሚደፍሩት? አሁን እሱን እኮ ግራ ገባን። እነሱ ራሱ እንዴት እንደሆነ እኮ ግራ እየገባቸው እንዴት ነው የሆነው? ግን እኛ ራሱ ከባድ ማን ሰይጣን ነው ያሳሳተን እያሉ ነው ታች ራሱ በኮሜንት ቢገልጹ ደስ ይላችኋል። አይ የሚለው ግን ጋዲ እዛ መንገድ ላይ ጌታን ተቀበሉ ለማለት ለመጮህ ዝም ብሎ ለአየር ለመዝራት ቃላቸውን ዝም ብሎ ይጮሃሉ። እዚህ ጋር ግን ሲሆን ለምንድን ነው የሚፈሩት? ለምንድን ነው እኛን ጌታን ተቀበሉ ማለት የፈራችሁት? ገብታችሁ የራሳችሁ ጌታ የሚያስጨዋቸው ምን አስበህ ነው? ሰው ከውጭ የሚላክላቸው ብርቅ ወይ የሚያስጨዋቸው የብሬን እኮ ድክም ምን የሚያደርገኝ በማርያም ዝም ብሎ በሌሊት ተነስተው ባዶ ዮሐዴ የምትለን አበሉ ነው የሚያስተዋቸው ነው የምትለን አበሉ እኮ ነው። አንዱ ከዚህ ከተሐድሶ የነበረ የሆነ ልጅ እየነገረኝ እንደዚህ ለእንትን አገልግሎት ምናምን ሲወጡ ፐርፐዝሊ ማለት ነው ፈንድ ይላክላቸዋል። የራሳቸው የሆነ ቸርች ምናምን ከፍተው ፎርማል ምናምን አድርገው እንትን ካሉ ግን አውቶማቲካሊ ፈንዱ ይቆማል። የተደራጅተው የሆነ ቸርች ከፍተው ምናምን አይፈቀድላቸውም። ዝም ብለህ ግን አንተ የአደባባይ አገልግሎት አለ ምናምን ብለህ ደብዳቤ ብትልክላቸው የአሸን ብር ነው የሚላከው እያለኝ ነበርና ወደው አይደለም የሚጮሁት የሚላከው ነገር ነው የሚያስጨዋቸው ነው። እንትን ነው ባይዘው ወይ አሁን እኛ ምንድነው ኮሜንት ላይ ሰሎሜ ለምንድን ነው የምትጠሉን የሚል አይነት ኮሜንት አስቀምጣለችና እግዚአብሔር በሚያውቀው ይኸው መድኃኒዓለም ምስክሬ ነው። እኔ ፐርሰናሊ ሰዎችን አይደለም አሁን ለምሳሌ ፕሮቴስታንቶችን የመጥላት እንዴ በዙሪያችን እኮ ብዙ ሰዎች አሉ። ተው እንጂ በምንም ታምር ሰዎችን ከጠላንማ ጌታም ሲጀምር በጣም ከማንንም በላይ እንደው የሚያየን ጌታ ልብና ኩላሊትን የሚመረምር መድኃኒዓለም ኢየሱስ ክርስቶስ የሚታዘበን እውነት ለማውራት ግን ሰዎችን የመጥላትም ዓላማም ኢንቴንሽንም የለን። ግን ትምህርቱ ሰዎችን ወደ አሽትሬ ነው እየላከ ያለው። በቃ ሊትራሊ ወደ ዘላለም እሳት ነው ሰዎችን እየላከ ያለው። ያቅ ሰዎችን ወደ ዘላለም እሳት ነው እየላከ ያለው። ትምህርቱ ግን በሙሉ እንቃወማለን። ሙሉ በሙሉ እንቃወማለን። በቃ ኢትስ ናት ራይት። ኦኬ ሰዎችን አሽትሬ እኔ በጣም በሚያሳዝን ሁኔታ ከዚህ በፊትም ብዙ ጊዜ ተናግረናል። ዓለም ላይ ክርስትና እንዲሰደቡ በጣም ትልቅ በር ከከፈቱ ነገሮች ውስጥ አንዱ ፕሮቴስታንቲዝም ነው። ስፔሻሊ ደግሞ ጴንጤቆስታል ክርስትና ሰዎች የሚመስላቸው ዓለም ላይ ጴንጤቆስታሎች ኢትዮጵያ ውስጥም በሉ በቃ እንደው እና ሰዎች ክርስትናን ሲያስቡ በእነሱ ነው የሚመዝን። ይሄ እንደ እብድ በቃ እንደው የመረጋጋት መንፈስ የሌላቸው በቃ በዲያብሎስ ስፒሪት የሚመሩ ብዙ ሰዎች አሉ። እነርሱን እያዩ ሰዎች ክርስትና የሚለውን ኮንሰፕት ራሱ ክርስትና የሚመስላቸው እንደዛ እየሆነ ያሳዝናል። እና ሰዎች ወደ እንደዚህ አይነት ጨለማና ወደ እንደዚህ አይነት እሳት ሲሄዱ ያየን እንደው ዘመካን እግዚአብሔር የሚታዘበናል እውነት ለማውራት እንጂ ሰሎሜ ለጠየቁሽ ጥያቄ እኛ ለምሳሌ ፕሮቴስታንቶችን
ሰውን እንደ ሰው ኧረ በተአምር እንኳን ፕሮቴስታንትን አይደለም ሙስሊሞችን አንጠላ እንዴ የምናመልከው አምላክ እኮ ኦኬ የምናመልከው አምላክ እግዚአብሔር አምላክ እኮ መጽሐፍ ቅዱሳችን ላይ ሐዋርያ ቅዱስ ጳውሎስ እንዲህ ብሎ ይናገራል። አንደኛ ጢሞቴዎስ ምዕራፍ 2 ላይ ምን ብሎ ይናገራል? ቅዱስ ጳውሎስ ሰዎች ሁሉ እንዲድኑና ኦኬ እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ይላል። እግዚአብሔር ምንድነው? ምንን ይወዳል? እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል፣ ይወዳል። እኛ ደግሞ የእግዚአብሔር ልጆች ነን፣ የጸጋ የእግዚአብሔር ልጆች ነን። በጥምቀት የእግዚአብሔር ልጅነት ያገኘን የእግዚአብሔር ልጆች ነን። አባታችን እግዚአብሔር ሰዎች ሁሉ እንዲድኑ የሚፈልግ ከሆነ እኛም ክርስቲያኖች ፍላጎታችን ምንድነው? ይሄ ነው። ኦኬ ይሄ ነው በቃ ሰዎች ሁሉ እንዲድኑ እንፈልጋለን። አባታችን እግዚአብሔር እንደዛ ስለሆነ የሚፈልገው እንጂ ሰው ጥላቻ ምናምን ነገር ሳይሆን ይሄ ነው በቃ ክርስትናውም ይሄ ነው ሲጀምር ሁሉም ሰው እንዲድኑ ነው። እንኳን ፕሮቴስታንቱ አይደለም ሙስሊሙ በሉት ኤቲስቱ ቡዲዝም ተከታይ ሁሉም ሰው እንዲድንና እውነትን ወደ ማወቅ እንዲደርስ ነው። እውነትን ወደ ማወቅ ያንን እውነት ወይ ደግሞ ፉልነስ ኦፍ ትሩዝ እውነት በመላእክት ያለበት ነገር ሰዎች አንደርስታንድ እንዲያደርጉን ፍላጎታችን አለቀ እንጂ ሰውን የመጥላት ምናምን አይደለም። ኦኬ ከዛ አንፃር አይደለም እና ጥላቻ እንደው ከተባለ እውነት ለማውራት ቫይስ ቨርሳ ቢታይ ከቤተክርስቲያን ውጭ ያሉ ሰዎች ለኛ ለክርስቲያኖች ያላቸው ጥላቻ ትንሽ የሚሰቀጥጥ ነገር ነውና ኤኒዌይስ ከዛ አንፃር ተረጁ ሰሎሜ ብትገቢ ግን እኛ ሉተራኖች ከአባቶች ወጣ ያለ ትምህርት ማንቀበለው ትምህርት ያልሹ ነገር እናሳይሽ ነበር። ባይዘው ብትገቢ ደስ ይለናል። ኮሜንት ላይ ጥያቄ ዝም ብለሽ ከምትጠይቂ እንደዛ ብትገቢ መልካም ነው። እሺ በጸጋው እንኳን ደህና መጣ። ሰላም እንኳን ደህና ቆያችሁ። መንገድ ላይ ስለሆንኩኝ ነበር ገስቱን ያልተቀበልኩት። ሰላም ናችሁ? እየነዳህ ነው ምንድነው? አዎ ድምጽ አለ እኔ ጋር። እንደዚህ አሁን በዚህ ሁኔታ እንዴት ማውራት እንደምትችል ይቅርታ፣ በዛ ነው ያልተቀበልኩት። በኋላ ገባለሁ ከቆያችሁ። እሺ ዮሐዲ ሜቢ እዚህ ላይ ሐሳብ መስጠት ከሆነ እድል ስጥ ፓፓ። የተወሰኑ ነገሮችና ሐሳቦች አንሳ። ባይዘው የማንሆንበትን ምክንያት እያነሳ መቆየት እንችላለን። የግዴታ ላይክ እነሱ መግባት የለባቸው። ሰሞኑን እንደውም ይሄንን ርዕስ ነው በጣም በተደጋጋሚ ይዘን የምንገባው። ለምን ኦርቶዶክስ ሆነን ለምን ፕሮቴስታንት አንሆንም የሚለውን ሐሳብ በተደጋጋሚ ዳይጀስት እናደርጋለን ሐሳቡን እና ዮሐዲ ቀጥል። ያ አክቹአሊ አሁን ይሄ ርዕስ የተወሰነ ጊዜም እያነሳ ነው ነበረ። ፕሮቴስታንት የማንሆንበት በጣም ብዙ ምክንያቶች አሉ። በጣም ብዙ አንደኛው ከክርስቶስም መለየት ስለማንፈልግ ነው አይደል? ፕሮቴስታንት ማንሆን ፕሮቴስታንት ከክርስቶስ ጋር አሉ ብለን በጭራሽ አናምንም። ምክንያቱም ትምህርታቸው ህይወታቸው ሁሉ ከክርስቶስ የተለየ እና ከክርስቶስ ተቃራኒ ለክርስቶስ ጸር የሆነ ትምህርትን ህይወትም ነው ያላቸው ፕሮቴስታንቶች ብትመለከቱ ማለት ክርስቶስን በጣም የሚጠላ አይነት ትምህርት ማለት እነሱን ወደዋለን ብለው ያስባሉ፣ ግን ፈጽሞ እሱን የሚጠላና የሱ ትምህርት የሚክድ ትምህርቶች ናቸው ያላቸው እና አቡነ ሽኖዳ የሚናገሩት ነገር አለ። ከእንደዚህ አይነት ኃጢአት ደግሞ የከፋ ኃጢአት ሊኖር አይችልም። ክርስቶስን እያገለገልኩ ነው ብለህ ክርስቶስን እንደ መጥላትና ክርስቶስን እንደ መካድ ያለ ትልቅ ኃጢአት የለም ማለት ወደ ንስሐ እንኳን የማይጋብዝ አይነት ኃጢአት ማለት ነው። ኦኬ ቢያንስ አንድ አመንዝራ ቢሆን አንድ ኃጢአተኛ ወይም ደግሞ ስጋዊ በደሎች ኃጢአቶች የሚያደርግ ሰው ይሻላል ከፕሮቴስታንት ማለት። ይሄ ከጥላቻ አንፃር አይደለም። ለምንድነው የሚሻለው? ፕሮቴስታንት ወንድም እህቶቻችን ሳይታወቃቸው ክርስቶስን እያገለገልን ነው ብለው ግን ክርስቶስን እየሰደቡ ክርስቶስን እያንቋሸሹ ፕላስ ደግሞ የክርስቶስን አካል የሆነችው ቤተክርስቲያን በመሳደብ ነው ህይወታቸውን የሚያሳልፉ። ይሄ በጭራሽ በቃ እነሱ መጽሐፍ ቅዱስም እንደሚናገረው በመጨረሻው ዘመን እግዚአብሔርን እያገለገሉ እየመሰላቸው ክፉ ምኞታቸው የሚፈጽሙበት ሰዓት ይመጣል እንዳለው እግዚአብሔርን እያገለገልን ነው ይላሉ፣ ግን የክርስቶስ አካል የሆኑ ቅዱሳንን በመሳደብ ቤተክርስቲያኗን በመሳደብ ክርስቶስን ራሱ በመሳደብ ከኛ ጋር አንድ ነው እንደኛ ያለ ሰው ነው እኔም የባህሪ ልጅ ነኝ እያሉ ከዚህ በላይ ክርስቶስን ማዋረድና ማንቋሸሽ የለም። እነሱ በቃ አገለገልን ወደድን ስለሚል ይሄ ወደ ንስሐ የማይወስድ ኃጢአት ከመሆኑ የተነሳ ከሚያመነዝር ከሚሰክር ከሚሳደብ በላይ ክፉ ኃጢአት ይሄንን። ምክንያቱም የሚያመነዝረው ሰው ኃጢአት እንደሆነ ያውቃል። ቢያንስ
የሚበድለው ሰው ቢያንስ ኃጢአት እንደሆነ ያውቃል፣ ማለት ትክክል እንዳልሆነ ያውቃል። እነዚህ ሰዎች ግን ትክክል ነው ብለው ነው የሚያስቡ። ሰው ክርስቶስን የሚጠላ የክርስቶስ አካል የሆነችው ቤተክርስቲያንን ደግሞ የሚጠላ ትምህርት ከመሆን አንጻር ፕሮቴስታንት መሆን በጭራሽ አንችልም። ሲቀጥል ሐዋርያዊ ትምህርትና ማለት የክርስቶስ ትምህርትና የክርስቶስ ስልጣን የላቸውም ፕሮቴስታንቶች። ኦኬ እውነት የጌታ ቤተክርስቲያንና እውነተኛ ትምህርት የያዘ የሚባል አንድ ቤተክርስቲያን ሁለት ነገሮች ሚኒማም ሊያሟላ ይገባል። ሁለት ነገሮች፣ አንዱ ምንድነው? የክርስቶስ ትምህርት ነው። ኦኬ የክርስቶስ ትምህርት ነው። ሁለተኛው ደግሞ የክርስቶስ ስልጣን ነው። ክርስቶስ ራሱ ተናግሯል። አንዲት ቤተክርስቲያን አለች ለመባል ራሱ እንዳለው አብ እንደላከኝ እኔ እልካችኋለሁ ብሎ ተናግሯል። ስለዚህ ሰንሰለቱ ሳይበጥስ ክርስቶስ እንኳን ሰንሰለቱ ሳይበጥስ እኔ እንደላኳችሁ አብ እንደላከኝ እኔ እልካችኋለሁ ያላቸው አካላት አሉ። ስለዚህ የተላከ ካልሆነ በስተቀር ትምህርቱ ራሱ የማስተማር ኦቶሪቲ ያለው ሰው የለም። ምን እያልን ነው? ሮሜ መልእክት ምዕራፍ 10 አብዝተው ይጠቅሱታል፣ ግን የማይተገብሩት ጥቅስ ቢኖር ሮሜ 10 ራሱ። ኦኬ የጌታ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይልና ኦኬ የጌታን ስም ሁሉ የሚጠራ ይድናል ይላል። ስለዚህ የጌታን ስም ለመጥራት ምን ይላል? ካላመኑበት እንዴት አድርገው ይጠሩታል? ለማመን ምን ያስፈልጋቸዋል? ካልተሰበኩስ እንዴት ያምናሉ ይላል። ካልተሰበኩ እንዴት ያምናሉ? ስለዚህ ለመስበክ ደግሞ ካልተላኩስ እንዴት ያምናሉ ይላል ቀጥሎ። ኦኬ ካልተላኩ እንዴት ይሰብካሉ? ስለዚህ ሰባኪው የግድ የተላከ መሆን አለበት ማለት። እንዴት ነው የሚላከው? ክርስቶስ አብ ክርስቶስ ደግሞ ሐዋርያቶችን እንደላካቸው ማለት እንጂ ዝም ብለ እንደ ወፍ ዘራሽ የሆነ ከመሬት በቅለ አትሰብክ። መስበክ አይቻልም ጭራሽ። ሰንሰለቱ መጠበቅ አለባት። ክርስቶስ ደግሞ ሲሰጣቸው ኦቶሪቲም ጭምር ነው። የመስበክም የማጥመቅም ኦቶሪቲ የተሰጣቸው ናቸው፣ ሰብኮ ማጥመቅ የሚችሉት። ለዛ ነው ዮሐንስ ወንጌል ምዕራፍ 20 ከቁጥር 28 እፍ ብሎ መንፈስ ቅዱስን ሰጣቸው ወደ ዓለም ሲልካቸው ማለት ነው። እፍ ብሎ መንፈስ ቅዱስን ሰጣቸው ይላል። መጀመሪያ ስልጣን ይሰጣል። የማስተማርም ያ ነው አይደለ? መንፈስ ቅዱስ አይደለም የሚጠብቀው ቤተክርስቲያንን የሚጠብቃት መንፈስ ቅዱስ ነው ማለት። ትምህርቷን ወደ እውነት ሁሉ እንዲመራት መንፈስ ቅዱስን አስቀድሞ መላክ አለ ዘንድ መንፈስ ቅዱስን ይሰጣቸዋል። ይህ መንፈስ ቅዱስ ወደ እውነት የሚመራና ፕላስ ደግሞ የማጥመቅ ኦቶሪቲ ሲጠመቅ ቫሊድ የሆነ ጥምቀት እንዲኖር የሚያደርግ መንፈስ ነው። ስለዚህ ሰጣቸው። በምድር ያሰራችሁት በሰማይ እየታሰረ በምድር የፈታችሁት ደግሞ በሰማይ እየተፈታ ነው የሚል ትልቅ ስልጣን ሲሰጣቸዋል። አሁን በፕሮቴስታንት ይሄ ስልጣን ያለው አለ? የለም። እነሱም በደንብ ያውቁታል። ባይዘው ይሄንን ኦቶሪቲ እነሱ ጋር እንደሌለ ከራሳቸው በላይ ምንም ምስክር የለም። በነገራችን ይሄንን ኦቶሪቲ ያለው በፕሮቴስታንት ስለሌለ ፍትህ ወይም ደግሞ ይሄ ሐዋርያዊ ክህነት የላቸው። ለዛ ነው ካህናት የሌላቸው። ይሄን የተሰጣቸው ለሐዋርያቶቹ ብቻ ነበረ። እነሱ ክርስቶስ እፍ በማለት ሐዋርያቶቹ ደግሞ የሚሾሙት እጅ በመጫን ነበር። ይሄ ኦቶሪቲ በሐዋርያት ብቻ የቀረ አይደለም። ይሄ በምድር ያሰራችሁት በሰማይ የታሰረ በምድር የፈታችሁት በሰማይ የተፈታ ይሁን የሚለው በሐዋርያት ብቻ የቀረ ነው አልቀረም። ባይዘው ክርስቶስ እነሆ እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ ብሏቸዋል። ሐዋርያቶች እስከ ዓለም ፍጻሜ ድረስ በህይወት የሚቆዩ ሆኖ ነው አይደል? ያ ስልጣን፣ የማጥመቁ ስልጣን፣ የማሰሩ ስልጣን፣ የመፍታቱ ስልጣን እስከ ዓለም ፍጻሜ ድረስ ሁል ጊዜ ይቆያል። እንዴት ነው የሚቆየው? በሐዋርያዊ ስልጣን፣ በሐዋርያዊ ቅብብሎሽ። ስለዚህ ይሄንን እንደሌላቸው በራሳቸው አስረግጠው ይነግሩናል። ምክንያቱም አሁን ካህናት የላቸውም። ኦኬ ፕላስ ደግሞ የሚፈታ የሚያስርም የላቸው። በቃ ተፈቶ የተለቀቁ በረት የሌላቸው ህዝቦች ናቸው ማለት ለኃጢአት ነው። አክቹአሊ ከኃጢአት ሳይሆን ለኃጢአት ተፈተው የተለቀቁ ናቸው። እኛ ግን ከኃጢአት ማሰሪያ እንዲፈቱ እንዲያስሩ ስልጣን የሰጣቸው ሐዋርያት አሉን። ኦኬ ሶ ኃጢአት ስንሰራ ሄደን ንስሐ የምንገባበት አባቶች አሉን ማለት ይሄ በደንብ ሊታወቅ ይገባል። ሁለተኛ ትምህርት ነው። ሐዋርያዊ ትምህርት ደግሞ የግድ ያስፈልጋል። ምንድነው የሚለው መጽሐፍ ቅዱስ? ኦኬ
በመጨረሻው ዘመን ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ህይወት የሚገኝበትን ትምህርት የማይታገሱበት። ስለዚህ ህይወት የሚገኝበት ትምህርት ህይወት ያስገኛል። ከትምህርት ነው ህይወት የሚገኘው። በመጨረሻው ዘመን ግን ይህን ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣና ለራሳቸው ለጆሮአቸው የሚመች አስተማሪዎችን ያከማቻሉ። አሁን ፕሮቴስታንት ወንድም እህቶቻችን ጾም፣ ጸሎት ይከብዳቸዋል፣ ለስጋቸው ይከብዳቸዋል። ስለዚህ ለስጋቸው ለጆሮአቸው የሚመቻቸውን አስተማሪዎች ያከማቹና አይዞ አንዴ ድነሃል፣ በቃ አታጣውም እንዴ ክርስቶስ ከፍሎላል ብለው ክርስቶስን የኃጢአት አገልጋይ ለማድረግ ነው የሚሰብኩት ማለት። ክርስቶስን የኃጢአት አገልጋይ ልክ ሐዋርያ ቅዱስ ጳውሎስ በኃጢአት ጸንተህ የምትኖር ከሆነ እንግዲያውስ ክርስቶስን የኃጢአት አገልጋይ አድርገዋል። ክርስቶስ ሞቶልኛል ብለህ ኃጢአት እያወራውን ነገር በማስረጃ ይሄ አንተ ለመወያየት አይደለም የገባው፣ ቁጭ ብለህ ለመማር ነው። እሺ አንተ ሲጀመር ለአቅመ ውይይት እውነት ሲወራ ስፒሪቱ ባይዘው አንዳንዴ እንደዚህ ነው ያንጫጫል። እና ኪፕ ጎይ አይ የምታወራው ነገር በማስረጃ አውራ ለማለት ያክል ነው። ዝም ብሎ ያወራ ነው አፉ እንዳልወጣ። አሁን ለማያውቅ ሰው እኮ እውቀት ያለ ነው የሚመስለው። ይቅርታ አድርገኝ። እውቀት የለም እኮ ምንም የለም እውቀት ወንድማችን። ማን እውቀት እንዳለ እንታይ ስንወያ በደቂቃ አንተ ሚዩት አድርግ እባክህ። አንተ ደፋር ነው አንተ። ገስት ስትገባ ጭራሽ የምርም አዋቂ እየመሰለህ ነው። በደቂቃ እናውራ። ደቂቃ ሰው ቤት ገብቶ ቤቱ የኔ ነው አይባልም። አንዴ ይሄ ሲጀመር ማውራት ይቻላል ወይ ማለት አለበት። ይዋዴ ቀጥል። አንተሽ ተው ሊረብሽ ነው ሲጀመር። አይ ሲጀመር ይሄ እኔ ሲጀመር እንኳን አንተ መታ ልታወራ ይቀርና ገስት መግባት ራሱ የማይገባ ሰው ስለሆንክ ቁጭ ብለህ ከተማርክ በሚል ነው ገስት ላይ የገባው። ሲጀመር በማስረጃ አውራ ይላል። እኔ እኮ ጋዴ ሄቡ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሰላም ብያላችሁ። እግዚአብሔር ይመስገን። የጠፋ ሰው ወደ ተስላ ሰጠኝ የሀገር ልጅ የሚለውን አስገባልኝ አንዴ። ኦ እሺ የሀገር ልጅ እሺ ችግር የለውም። ለምንድን ነው ማክሲመም ነምበር ኦፍ ገስትስ ሪችድ የሚለኝ? ኧረ በስመ አብ ጀሞ እንዳለ ቆይሻ እንዴ በጸጋ ውጭ ነው አይደል ያለው? ቀጥል ዮሐዴ ቀጥል። ይቅርታ ዮሐዴ አንተ ቀጥል። እሺ ያው በማስረጃ አውራ ይላል። እኔ እኮ ይሄን ጥቅስ እንኳን ሳያውቅ ነው በማስረጃ አውራ የሚለውና ወዳጄ አለአቅመ ውይይት እንኳን ለመድረስ የሚጠቀሰው ጥቅስ እንኳን መስማት አለብህ። እኔ በመጨረሻው ዘመን ህይወት የሚሰጥበት ትምህርት የማይታገሱበት ዘመን ይመጣል ብዬ እያወራሁኝ በማስረጃ አውራ ይላል። ያው አንተ ምንም እውቀት መጽሐፍ ቅዱስም አንብበህም ሰምተህም እንደማታውቅ ማሳያው ይሄ ነው። ይሄ መጽሐፍ ቅዱስ ነው እየጠቀስክ ያለው። ከመጽሐፍ ቅዱስ ውጪ በላይ አንተ የምትቀበለው ማስረጃ እንዳለ ማስረጃ ጥቀስ አትበል። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 3 ላይ ያለውን ክፍል ነው እያነበብኩ የነበረው። እሺ ከቁጥር 1 ጀምሬ ላንብበው። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ ይል። በደንብ ተመከር ወንድማችን ቃሎች። ኦኬ በሙታንና በሕያዋን ላይ የሚፈርድ ጌታ ኢየሱስ ክርስቶስ አለ። ሰው በእሱ ፊት ልትመከር የግድ ያስፈልጋል። ህይወት መጫወቻ አታርጋት። ቃሉን ስበክ ይላል። እሺ በጊዜውም አለ ጊዜውም ጽና ይላል። ኦኬ ክርስትና መጽናት የሚጠበቅበት ስለሆነ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ ምከርም ይላል። ኦኬ በጊዜውም ያለ ጊዜው መጽናት ክርስትና ነው። ኦኬ ሁሉንም ፈጽመህ ደግሞ እየታገስክ እያስተማርክ ዝለፍና ገስጽ ምከርም ይላል። ከዛ ምን ይላል? በደንብ አስተውል። ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን ይላል ህይወት የሚገኝበት ትምህርት አለ። አንተ ትመክራለህ፣ ትዘልፋለህ፣ ታስተምራለህ። ግን ይሄ ህይወት የሚገኝበት ትምህርት ግን የማይታገሱበት ዘመን ይመጣል። ምክንያቱም ምን ይፈልጋል? ህይወት የሚገኝበት ትምህርት መታገስ ይፈልጋል፣ መጽናት ይፈልጋል። ይሄ የህይወት የስጋህን ሞቅታ ወይም ደግሞ ደስታ የሚፈልግ ትምህርት አይደለም። ለዛ ነው ክርስቶስም ወደ ጠበበው ደጅ ለመግባት ተጋደሉ ያለ።
ህይወት የሚገኝበት ትምህርት ጠባብ ደጅ ነው፣ መጋደል ይጠበቅብሃል። ስለዚህ ጽና፣ ምከር፣ ዝለፍ አለውና ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን አለ ጆሮዎቻቸውን የሚያሳክክ ስለሆነ እንደገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ። ፓስተር ቃዶሽ አሁን ለራሱ የሚመቸው አስተማሪ ነው የሚመርጠው እንጂ ህይወት የሚገኝበት ነው የማይገኝበት ብለው ፕሮቴስታንት የሚመዝኑበት ትምህርት አላቸው? አይመዝኑም። ባይዙ ህይወት ይገኝበታል አይገኝበት ብለው በትምህርት አይመዝኑም። ለዛ ነው ፕሮቴስታንቶች ስንት ሺህ ዲኖሚኔሽን ሆኖ ችግር የለውም ዋናው ኢየሱስ ነው ይላል። በኢየሱስ ተለያይቶ ማለት በመዳን ትምህርት ተለያይተው ችግር የለውም ይላል። አያቱ ህይወት የሚገኝበት ትምህርት ነው ወይስ አይደለም የሚለውን አይደለም መመዘኛቸው። ስጋህን ያስደስታል ወይስ አያስደስትም? የጌታ አካል የሆነችው ኦርቶዶክስ ያስተማረችው ነው ወይስ አይደለም የሚለው ነው መለኪያቸው ራሱ እንጂ ተመሳሳይ ኦርቶዶክስ ያስተማረችውን ትምህርት መካነ ኢየሱስ ደግሞ ኦርቶዶክስ ያስተማረችው የሚያሳክካቸው ወይም ደግሞ የሚከብዳቸው የሚጸናቸው ዘሴም ፕሮቴስታንት ያስተማረው ወይም ደግሞ መካነ ኢየሱስ የምታስተምረው ትምህርት ግን ምንም አይመስላችሁ። ስለዚህ መመዘኛቸው ምንድነው? ህይወት የሚገኝበት ትምህርት ነው የሚለው ሳይሆን ለጆሬ ይመቻል፣ ለስጋ ፈቃዴ ይፈቅድልኛል ወይስ አይፈቅድም የሚለው መሆኑ መመዘኛቸው ስለምናቅ ፕሮቴስታንት መሆን በፍጹም አይቻለንም። አንሆንማ የክርስቶስ ትምህርት ያለን ሰዎች ስለሆነ ያ ባጭሩ ይሄን ልበልና ወንድሞችም ስለገቡ ይሄድበት ሰዎችን መቀበል እንጀምር። ቃልዮት ያሰማልን። ዮሐዴ ደስ የሚል እንትን ነው። ሐሳቦቹን በደንብ ምንቀጥላቸው ይሆናል። እግዚአብሔር ያክብርልን። ብሮስኪ እዮባና ናቱ አንዴ ሰላም በሉንና እስቲ ሄቡ የምትለን ነገር ካለ ያገሪ ልጅ የሚል አንድ ኮሜንት ሜቢ ጥያቄም ካለው ምንም ካለው እንቀበላለን። እዮባ ናቱ ሰላም በሉ። እንኳን ደህና መጣችሁ ፓፓ። ብሮስኪስ ሰላም ሰላም፣ እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነን። አንተ ሰላም ነው? ገና ከእንቅልፍ እንደተነስታ ነው ተጸባይኛው እንካ እግዚአብሔር ይመስገን ትላለህ። እንኳን ደህና መጣ ፓፓ። ናቱሻ ያቆናታኒም ሰላም በለን ፓፓ። እንኳን ደህና መጣ። እሺ የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንዴት አደራችሁ? ሰላም ብያለሁ ሁላችሁ ነው። እግዚአብሔር ይመስገን ናቱሻ እንኳን ደህና መጣ። እሺ ያገሪ ልጅ የሚል ያገሪ ልጅ ወርካል ተሰጥቶ ዩዘር ኔም እኔ ስራ ላይ ስለሆነ እኔ አወራለሁ ስለሱ። እሺ ቀጥይ ሄቡ ሜቢ ጥያቄ ኖሮት ወይስ ጀስት መቀመጥ ፈልጎም ከሆነ ችግር የለውም። እኛ ወደ ራሱ እንቀጥል። እኔ ኢንቫይት ያደረኩት እየተማረ ነው። እስ ኦኬ እሺ ለዛ ከሆነ ኦኬ ሰላም ብያላችሁ ነው። እንዴት ናችሁ? ደህና ናችሁ? ጠፍተሻል ግን አይደል? ይቡ አልጠፋሁም። አንተም ጠፍተሃል። እኔ ጠፍቻለሁ። እና የጠፋ ሰው ለማግኘት እንዴት ነው የሚችለው? እንዴ ምንድነው ብቻን እያወራ ነው? እኔ ድምጽ አይሰማኝም። ቦጫም ዝም በል አንተ ዘውይ ምናምን የተባለው ቦርጫ ማይኩን አስያዘችው ወንድማችንን። አረ ይቡቴ እንዴ ወንድሜንማ እንዴ አታሸማቂብኝ። እኔ ነው ታብታብ እያደረገ ነው። ኢዮብ ዘሚካኤል ታብታብ ይላል። አይ አስወረደ ያዝደም የጨካኝ ሆነ ሰው። ያሺ ለማንኛውም ሄቡ ገስት ላኪና እንቀበልሻለን። ተገኝቷል የሚል ዩዘር ኔም ተገኝቷል የጠፋው የሚል ዩዘር ኔም እንኳን ደህና መጣ። ሳቧት ሄቡን ከቻላችሁ ዮባና ሄቡ ዜጎ ዌይ ባክ ነው የሚባለው። ተገኝቷል የጠፋው የሚል ዩዘር ኔም እንኳን ደህና መጣ። ሚውት ነው እያወራ ከሆነ ተገኝቷል የጠፋው። እኔ መንገድ ላይ እየጮህ ይሆናል እኮ። አይ ኮሜንት እየጻፈ እኮ ነው። ኮሜንት ላይ እሱ ሜቢ አንተ ማንነቱንም ስለማናውቀው አንተ ሰው ቀድመ ሰው አዘርት ተጠራባክተው ይሄ ምን አይነት ልጅ እንደሆነ እኮ አንዳንዴ ተገኝቷል የጠፋው የሚል ዩዘር ነኝ። ማውራት የማትችልበት ቦታ ነው። ላይክ በኮሜንት አሳውቀን ካልሆነ እኛ ሐሳብ እየሰጠን እንቀጥል። ደሞ ሙሉ ስሙን እየጠራሁት ነው ታውቃለህ። ዮባ ተገኝቷል የጠፋው
ወይ ምን ተገኑ አላ ቆላምጣ እንኳን ብቶ ምን ልበለው ተገኑ ተጊ ምናምን ተከትሎ ይጠብቅ ሲመቸው ይግባ። እንደዛ ይሻላል። ለማንኛውም እሺ ጥሩ ሐሳብ እያነሳን ነበርና ዮሐድ ያነሳቸው ሐሳቦች አሉ። እዮባ ሜቢ በቀጣይነት እንድታነሳ የምፈልገው ነገር አሁን ዮሐድ በተወሰነ መልኩ ያነሳው ነገር አለ። ስፔሻሊ ሉትራኖች ያው ፕሮቴስታንቶች ምን አይነት ሐሳብ ያነሳሉ? ይሄ ቅድም ዮሐድ ያነሳው ነገር አለ። ከመላክ አንፃር አብ የባህሪ ልጁን አብ የባህሪ ልጁ ጌታችን ኢየሱስን ወደ ዓለም ላከ። ጌታችን ኢየሱስ ደግሞ ሐዋርያትን አይደለ ቀደም ዮሐድም እንደነገረን ሐዋርያትን ልኳል። አንዴ የሚገቡ ሰዎች የምትገቡ ሰዎች ትገቡ አትሊስት ማይካችሁን ይታርጉና በደንብ ስሙ። አብ ጌታችን ኢየሱስን ላከ ወደ ዓለም እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና እንዲል መጽሐፍ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ኢዮብ አላንተ ነው ይህን ሐሳብ እንድትሰጥበት የምፈልገው ነገርና ጌታችን ኢየሱስ ደግሞ ሐዋርያትን ልኳቸዋል። ሂዱ መንፈስ ቅዱስን ያው ሞትን ድል አድርጎ ጌታችን ከተነሳ በኋላ ዮሐንስ ወንጌል ምዕራፍ 20 ላይ መንፈስ ቅዱስን እፍ አለባቸው ካለ በኋላ ኃጢአትን የማሰርና የመፍታት ስልጣን ከሰጣቸው በኋላ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ልኳል ከመላክ አንፃርና ይሄ ነገር የሚቀጥል ነገር ነው። ቤተክርስቲያን እስካለ ድረስ ይሄ ምን ይቀጥላል። ጌታችን ሐዋርያትን ላካቸው። ሐዋርያት ደግሞ ከዛ በኋላ ቤተክርስቲያን ትቀጥላለች። ሐዋርያት የመጀመሪያዎቹ ጳጳሳት ናቸው ወይ ደግሞ ቢሾፕ የምንላቸው የመንጋው ጠባቂ ናቸውና ይሄን ለምን አነሳው ኢዮባ? ብዙ ጊዜ ፕሮቴስታንቶች ከ1500 ዓመት በኋላ ነው የመጣችሁት ወይ ደግሞ ጌታ ከመጣ ከ1500 ዓመት በኋላ ነው የመጣችሁት፣ አዲስ ህብረት ናችሁ፣ አዲስ መሰረት ናችሁ ልክ ሲባሉ ምን ይላሉ? አይኛ በካቶሊክ ወገብ ውስጥ ነበርን ይላሉ። በካቶሊክ ወገብ ውስጥ ነበርን እና ይሄ ነገር እንዴት ነው የሚታየው? ምን ማለት ነው በካቶሊክ ወገብ ውስጥ ነበርን የሚለው ሐሳቡ ራሱ ምንድነው? ሁለተኛ ደግሞ ሰው ትምህርትና እምነቱ ሳይመሳሰል የሆነ አካል ውስጥ ወገብ ውስጥ ሆኖ መቆየት ይችላል ወይ የሚለው ነገር ኢዮባ ሐሳብ እንድሰጥበት ፈልጋለሁ። ሐሳቤን አግኝተዋል ብዬ አስባለሁ። እሺ አመሰግናለሁ። በጣም አሪፍ ሐሳብ ነው። እንደውም ምንድነው እዚህ ሶሻል ሚዲያ ላይ ከፈጠርነው ለውጥ አንፃር አንዱ ምንድነው ይሄ ሐዋርያዊ ቅብብሎሽ አለን የሚል ድምጽ መበርከት ጀምሯል ባይኖራቸው። ይሄን ለምንድን ነው የሚሉት? ጋዲ እጅግ በጣም አስፈላጊ እንደሆነ ትምህርት ስለሰጠን እስከዛሬ ታስታውሳላችሁ። ፕሮቴስታንት ሐዋርያዊ ቅብብሎሽ የአባቶች ትምህርት ሲሉ ታውቃላችሁ? የለም አናቅም እናንተን አባቶች በቃ ዋናው መጽሐፍ ቅዱስ ነው ብለው ነበር የሚሉት። አሁን ተቀየረና የአባቶች ትምህርት እንቀበላለን ሐዋርያዊ ቅብብሎሽ አለን ማለት ጀመሩ። ያ ማለት ስኬታማ ነን አስፈላጊ መሆኑን አሳይተናል ማለት ነው። ይሄ ትልቅ ነገር ነው። ወደ ሐሳቡ ስንመጣ ጌታ ኢየሱስ ክርስቶስ ስለኛ ሞተ፣ ከሞት ከኃጢአት ሁሉ ለየንና በደሙ ቤተክርስቲያንን ሰራት። የሚድኑት ወደዚህ ቤተክርስቲያን ይጨመሩ ነበር ይላል አይደል? የሐዋርያት ሥራ ምዕራፍ 2 ላይ የሚድኑት ዕለት ወደዚህ ቤተክርስቲያን ነው የሚጨመሩት። እቺ ቤተክርስቲያን አትጠፋም ማለት ነው። ለዚህ ቤተክርስቲያን ጌታ አንድ ነገር ሰጥቷል። ምንድነው የሰጠው? ሰዎችን ወደ ራሷ እንድትጨምር። በምን በኩል? በመጽሐፏ በኩል፣ በሰባኪዎቿ በመምህራኖቿ በኩል ማለት ነው። ለምሳሌ ቅድም የተጠቀሰ የማቴዎስ ወንጌል ምዕራፍ 28 ላይ ወደ አሕዛብ ሁሉ ሂዱ፣ ወደ ሕዝብ ሁሉ ሂዱ፣ ወደ ዓለም ሁሉ ሂዱ ማርቆስ 16 እንደሚለው ከዛን ምን አድርጉ? ወንጌልን ለፍጥረት ሁሉ ስበኩ፣ ከዛ ያመነ የተጠመቀ ይድናል አለ ማርቆስ ላይ። የማቴዎስ 28ን ስናየው ደግሞ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸዋል። ሁለቱም ጋር አንድ ነገር ይነግረናል። የሱ እንዲያደርጓቸው የተላኩ አሉ። ሰው የሚሰብከው የተላከ ነው። ካልተላኩስ እንዴት ይሰብካሉ አይደል የሚለው። ስለዚህ አንተ ወንጌልን የሰማኸው ከማን ነው? ከተባራሪ ከመንገደኛ ነው ወይንስ ከተላከ? መሰረታዊ ጉዳይ ነው። የተላከ ባለአደራ ስለሆነ ነው። ምክንያቱም ጳውሎስ ለጢሞቴዎስ ምን ብሎታል? ለታመኑ ሰዎች ስጥ አይደል ያለው። ስለዚህ አደራ የሚሰጠው ሃይማኖት የሚሰጠው እንዲያስተላልፉ ለማን ነው? ለታመኑ ሰዎች ነው። አንተ የሰማው ከማን ነው የሚለው መሰረታዊ ጉዳይ ነው። ከዛን በእነሱ በኩል በሰባኪዎቹ በኩል
ወንጌል ይዳረሳል፣ ወደ ቤተክርስቲያን ይጨመራሉ። ከዛ ምን አለ ጌታ? እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። እነሱ በስጋ ያልፋሉ፣ ግልጽ ነው። ነገር ግን በምንድን ያለው ሲባል በመንፈስ ከአገልግሎቱ ጋር ካህኑ ሲያደርግ ኢየሱስ ነው እያደረገልን ያለው። ምክንያቱም እኔ ያለው ከእናንተ ጋር ብሏቸዋል። በእያንዳንዱ ተግባራቸው አለ። የማሰር የመፍታት ስልጣን ሲሰጣቸው እርሱ አለ። ብቻቸው እነሱ ለብቻቸው ኢየሱስ ለብቻ ምናምን አይደለም እኮ በእነርሱ በኩል እኔ ያለው እያለ ነው። ስለዚህ ይሄ ቀጠለ ማለት ነው። ይሄ ቀጥሎ አሁን ያለንበት ድረስ መጣ። እኛ ወደ ኋላ ቆጥረን ሐዋርያዊ ቅብብሎሽን ማሳየት እንችላለን። ይሄ ለምን ያስፈልጋል? ለምን ያስፈልጋል ሲባል ቅድም እንዳልነው የጠራው የክርስትና ትምህርት አንድ ጊዜ ለቅዱሳን የተሰጠው ሃይማኖት በቅብብሎሽ ነው የሚመጣው። በቅብብሎሽ ለምሳሌ መጽሐፍ ቅዱስ ከትውፊቶች አንዱ መጽሐፍ ቅዱስ ነው አይደል? ከቅብብሎሽ መካከል ማለት ነው። በቅብብሎሽ ከመጡት ውስጥ መጽሐፍ ቅዱስ እንዴት ነው የመጣው ብለን ታሪኩን ስናይ አባቶች አንዴም ሰብስበው አንዴም ቁጥር እያወጡ ምዕራፍ እየሰጡ ምናምን ለቤተ ክርስቲያን እዚህ ያደረሱላት። ልክ እንዲሁ ሃይማኖቱን በዚህ መልኩ ነው ተጠብቆ የመጣው። በመሃል ምን አስፈልጓል ሲባል ሰዎቹ አስፈልገዋል። በመንፈስ አይደለም የጠበቁት፣ አስፈልገዋል ሰዎቹ። አባቶች ብንዘረዝር እንዳለ በህይወት አስፈልገዋል ይሄንን ሃይማኖት ጠብቆ ለማስቀጠል ማለት ነው። ይሄን ይሰመርበት። በህይወት መኖር ማለትም ለምሳሌ መጽሐፉ ሊሆን ይችላል፣ ትምህርቱ ሊሆን ይችላል። ሰምቶ ተምሮ ለቀጣይ ትውልድ ለማስተላለፍ ሰዎቹ ያስፈልጋሉ። ወደ ካቶሊክ እንሂድና ካቶሊክ ከቤተክርስቲያን ከተለየች በኋላ ከቤተክርስቲያን መከፈል በኋላ ማለት ነው ካቶሊክና ኢስተርን ከተከፈሉ በኋላ ካቶሊክ በራሷ ኢስተርንም በራሷ ሲቀጥሉ የሆነ ጊዜ ላይ ሉተር የሚባል ሰው ካቶሊክ ውስጥ ያለው ነገር ልክ አይደለም ብሎ የሚያስባቸውን ዘርዝሮ ተለየ። ምን አለ? ተለይቶ ነው እርሱን የተከተሉት ሉተራውያን የሆኑት። እዛ ሆኖ አይደለም። ታሪኩን የምታውቁ ከሆነ የልዩነት ነጥቦቹን ለጥፎላቸው ወጥቷል እኮ ሰውየው። ካቶሊክ ውስጥ የበቀለ አይደለም። በነገራችን ላይ ፕሮቴስታንቲዝም ካቶሊክ ውስጥ የነበረውን ነገር የተቃወመ ሉተርም የተከተሉ ስብስብ ነው። ስለዚህ እነዚህ ሰዎች ሉተራውያን እንጂ ካቶሊካውያን ሊሆኑ አይችሉም። አንደኛ ከዛን በካቶሊክ ውስጥ በካቶሊክ ወገብ ነበርን ምናምን የሚለው ማለት ነው። ካቶሊክ ወገብ የላትም። ካቶሊክ ቸርች ነች እቺ ማለት ቤተክርስቲያን ነች። እንግዲህ ራሷን ቤተክርስቲያን ብላ ትጠራለች። ታሪካዊ ወይም ደግሞ ጥንታዊ ቤተክርስቲያን ነች። ከጥንቱም የነበረች ነች። እንደ ፕሮቴስታንቲዝም አሁን የመጣች አይደለችም። ይሄ ይታወቃል። እና እቺ ቤተክርስቲያን የራሷ ዶግማ፣ ቀኖና፣ ትውፊት አላት የራሷ። እና የሷ የሚሆኑ ሰዎች እሷን የተከተሉ ናቸው። ይሄን ትምህርቷን ያመኑ ናቸው። ይሄን ትምህርቷን የካዱ የሷ ናቸው አይደሉም። የካቶሊክን ትምህርት ሳትቀበል ወገባ ውስጥ ነበርኩ ማለት ነው። ምን አይነት አማርኛ ነው ይሄ? አይመጣውም እኮ። ካቶሊክን ትምህርት አይቀበሉትም። አንቀበልም ብለው ከወጡ እነሱ ያስወጣቸው ሰው የሚጠራበትን ስም ይዘው የሚወጡ ናቸው ማለት ነው። ልክ ለምሳሌ ሉተራውያን እንደሚባሉት ማለት ነው። ሉተራውያን ለምን ተባሉ ታዲያ? በሉተር ምክንያት ሉተር ሲወጣ አብረው የወጡ ናቸው፣ ወይንም ደግሞ ሉተር ወጥቶ የያዘውን እምነት የተከተሉ ናቸው ማለት ነው። ስለዚህ የካቶሊክ ውስጥ በወገበ ውስጥ ነበር ምናምን የሚለው አያዋጣም። ግን በዚህ ጨርሳለሁ፣ አላበዛባችሁም። እንዲሰመርበት የሚያስፈልግ አንድ ነጥብ አለ። እርሱ ምንድነው? ይሄ ሐዋርያዊ ቅብብሎሽ ወይንም ደግሞ የሐዋርያትን ትምህርት መያዛችን ሚዛን አለው። በምንድነው የሚመዘነው ሐዋርያዊ ቅብብሎሽ? አንደኛው ትምህርት ነው። ሁለተኛው ክህነት ነው አይደለ? ክህነት እጅግ በጣም አስፈላጊ ጉዳይ ነው። ሚስጥራት የሚፈጸሙት በዚህ በኩል ነው። ትምህርቱ ሳለው ትምህርቱ የላቸውም። እሺ አባቶች ያመኑትን እነሱ ያመኑትን ንገሩ። አያምኑም እኮ። አንዱን ያመኑ ሲመስል አንዱን ክደውታል። አንዱን ያመኑ ሲመስል ሌላኛውን ክደውታል። እንደዚህ ነው የፕሮቴስታንቲዝም። ስለዚህ ይሄን ቅብብሎሽ ስናይ በትምህርትም በክህነትም ይመዘናል። ትምህርቱ አለኝ ቢል እንኳን ክህነቱ ከሌለው ከንቱ ነው። ከትምህርቶች ውስጥ አንዱ ደግሞ ክህነት ስለሆነ ማለት ነው።
ክህነትን ባለመቀበሉ ክህነትንም ትምህርትንም ነው የሚያፈርሰው። ስለዚህ ምን ማድረግ አለብን ከተባለ የመጀመሪያ ወደ አባቶች ትምህርት ተመልሶ እርሱን መቀበል፣ ያኔ ነበርኩ ማለት ይቻላል። በትምህርት ሳይኖሩ በካቶሊክ ወገብ የሚለው ግን ትንሽ አስቂኝ ነው። እኔ በጣም ጋዲ የሚገርመኝ እንትን ይጠቅሳሉ የሌዊን እና አብርሃምን። ሌዊ ማነው አብርሃም መስዋዕት አቅርቦ ነበር አይደለ? እና ሌዊ በአብርሃም ወገብ ሆኖ አቅርቧል ምናምን የሚለውን ይጠቅሳሉና እኔ በጣም የሚያስቀኝ ጌታ። አሁን እንደዚህ ይሄንን እሺ ለዚህ ብሎ መጥቀስ ምን ይሉታል? የተለያየ እምነት አምነው ነው እንደ ዮባ። አሁን እኮ ፋላሲ ባክፋየር የሚባቸው የተለያየ እምነት ነበር እንዲያመኑት ሁለቱ አካላት አይደለም እኮ እንዴ? እሱ ማንኛው ካቶሊክ ወገብ የነበረው ብለ ሁሉንም ብታስቀምጣቸው የሚፈጠረውን ማሰብ ነው። ሁሉንም በካቶሊክ ወገብ የነበረው ማን ነው? ሉተራኖቹ ናቸው? ካልቪኒስቶቹ ናቸው? ጴንጤኮስታል ነው? የትኞቹ ናቸው? ሁሉም ናቸው በካቶሊክ ወገብ። ስለዚህ የካቶሊክ ወገብ ይሄን ሁሉ ምንፍቅና ነው የያዘችው። አራ ሐሚት ነው ብቻ ካቶሊክንም አንማት። እሺ ዮባይ ቴንክ ዩ ብሮስኪ